ማለት ወደዚህ ከመጣሁ በኋላ እሺ ከቤተሰቦቼ ጋር ተጣላሁኝና ከዛ እንትን የቤተሰቦቼን መንፈስ ሳብኩት ማለት ነው በንዴት። ተጣልተሽ ከቤተሰብ ጋር? አዎ ማለት ከቤተሰብ ጋር የተጣላሁት ብር በቤተሰብ ነበር የምልከውና 5 ዓመት ሆኖኛል እዚህ ከመጣሁ እና ከዛ ብር እንደሌለኝ ምናምን ካዱኝ ማለት ነው። እኔ እሺ ደግሞ ብዙ ጊዜ በቃ ንስሐ እንዲገቡ ምናምን ነበረ የምነግራቸው። ንስሐ ግቡ በቃ ሁሉም ነገር ይቅር ምናምን እላቸዋለሁ። ቆራቢ የነበሩት ልጆች ሁሉ ወንድሞቼ፣ እህቶቼ ቁርባኑን ተዉት፣ ከቤተ ክርስቲያን ራቁ፣ ምን ቤተ ክርስቲያን አለ ሁሉም ደብተራ ነው ይሉኛልና ሁሉም እሺ አንድ አይደለም ተዉ ምናምን እያልኩ መክራቸዋለሁኝ እና ከዛ እሺ መጨረሻ ላይ በቃ አምላክ ሆይ እባክህን እያልኩኝ እንትን እያልኩ እንዳለ ከዛ መጨረሻ ላይ ብሩን ሲክዱ ጊዜ በጣም ተናድጄ አንተን አይደል እንደዚህ የምታደርገው ና ቤተሰቦቼ ላይ ያለ እርኩስ መንፈስ ሁሉም ተሰብስበህ አልኩኝና ሳብኩት ማለት ነው ወደ ራሴ። ከዛ እንትን መንፈሱን እንደዛ ካረኩ በኋላ እኔ እየደከምኩኝ መጣሁ። እነሱም አኮረፉኝ፣ ሁሉም ብላክ ሊስት አስገቡኝ ምናምን። ግን እነሱ ጋር ሳየው የነበረው ጸባይ፣ እነሱ ሲታመሙ የነበሩት ህመም እኔ ጋር መጣ ማለት ነው። ማለት አሁን እኔ ጥያቄ የሆነብኝ እነሱ ጋር ያለው በሽታ ከሆነ እኔ ጋር የመጣው የሚያሳምመኝ አንድ አይነት በሽታ ከሆነ ለምንድን ነው እነሱ ያልተመለሱት? እነሱስ ደግሞ ለምንድን ነው ወደ መንፈሳዊ ህይወት ሊመለሱ ያልቻሉት? ይሄ ነው የኔ ጥያቄ የሆነብኝ። ውይ የኔ እናት፣ መንፈስ ስለሳብሽ እኮ ብቻ አይመለሱም። መንፈስ ስለሳብሽ ብቻ ከእነሱ የሚመለሱ መስሎሽ ነው? አይመለሱም እኮ እንደዛ ስለተሳበ ብቻ መንፈስ አይመለስም። ይኸውልሽ አንደኛ አንድ ነገር ወቁ። መንፈስ ስትስቡ እነሱ ጋር ወደው ፈቅደው ወደ መንፈሳዊ አምልኮ እስካልገቡ ድረስ እኮ ከእነሱ መንፈስ አይጠፋም። እየሰማሽ ነው አይደል? አንደኛ አዎ። ይኸውልሽ ወደው ፈቅደው ወደ ንስሐ ህይወት ነፃ ፈቃድ አለው እኮ የሰው ልጅ አይደል? ነፃ ፈቃዳቸውን ተጠቅመው ወደ መንፈሳዊ ህይወት እስካልገቡ ወደ እግዚአብሔር እስካልተመለሱ ድረስ አጋንቱ አይለቃቸውም። ብትስቢ ራሱ አንቺ የተወሰነ ትስቢያለሽ፣ ሌሎች ደግሞ እዛ ይቀራሉ። ሙልጭ አድርጌ እንደው ጠርጌ ላውጣ ብትይ ራሱ ማለት ነው አሁን በደቂቃ ኃጢአት ሲያሰራቸው በደቂቃ ደግሞ የሚገቡ መናፍስት አሉ። አይሻለ በደቂቃ ደግሞ የኃጢአት ግብራቸውን የሆነ ኃጢአት ሲፈጽሙ ያንን የኃጢአት ግብር ደግሞ ተጠቅሞ የሚገባ መንፈስ አለ። ስንቱን ስበሽ ትጨርሳለሽ። መንፈስ ራሱ የሚሳባው ይኸውልሽ ለማን መሰለሽ? ወደ መንፈሳዊ አምልኮ ህይወት ለገቡ ሰዎች ነው። እሺ አሁን እነሱን ለማገዝ ከማገዝ አንጻር ነው። ደግሞ እሱንም ባንስብም መልካም ነው፣ ግን ከማገዝ አንጻር ለምሳሌ አንዲት ሴት ወይም አንድ ወንድ አለ እንበል፣ ይጸልያል እንደ አቅሙ፣ ግን ፈተናው ከብዶታል እንበል አይደል? እየጸለየ ነው እየሰገደ ነው፣ ግን ከአቅሙ በላይ ሲሆን ታግዣዋለሽ። የእሱን የተወሰነ መናፍስትን ስበሽ ትቀጠቅጭለታለሽ። ይሄ መተጋገዝ ይባላል። ግን እነኚህ አምልኮ ህይወት ውስጥ የሉም እኮ መንፈሳዊ ህይወት ውስጥ የሉም ጭራሽ። ስለዚህ አሁን ብትስቢ አሁን በሚፈጽሙት ኃጢአት ደግሞ ሌሎች መናፍስት ይገባሉ፣ እልፍ ሆነው ይገባሉ። ስለዚህ እንደዚህ የዋህ አትሁኑ እሺ እህት ወንድሞች፣ ይሄ የዋህነት ነው። ሌላው ደግሞ መንፈስ ስለሳብን ደግሞ እነሱን ነፃ ፈቃዳቸውን ተጠቅመው ወደ መንፈስ አምልኮ እስካልገቡ ድረስ ምንም ጥቅም የለውም ብንስብም ማለት ነው። ስለዚህ ምን ማድረግ የልብን በር የሚከፍተው መድኃኔዓለም ነው። የልባቸውን በር የሚከፍተው እሱ ነው። እኛ ማድረግ የምንችለው እነኚህ ሰዎች ምን እንዲሆኑ ነው? ንስሐ ገብተው ወደ አምልኮ ህይወት እንዲገቡ አንደኛ መጸለይ ለነሱ፣ ሁለተኛ ደግሞ ማስተማር። ግልጽ ነው። ሁለቱን ነገር ነው ማድረግ የሚችለው። አንደኛ መጸለይ፣ የልቦና በር የሚከፍተው እሱ ነው፣ መድኃኔዓለም ነው። እናንተም መኳንንቶች ደጆችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው የተባለው? መድኃኔዓለም ነው። እሱ ነው የልብ በር የሚከፍተው። እሱ የልባቸውን በር ከፍቶ ለንስሐ ህይወታቸው እንዲያነሳሳ መጸለይ ነው አንድ። ከዛ ሲቀጥል ቃልን በአንደበቴ አድርገህ አስተምራቸው እያለን መምከር ነው። ይሄ ነው እኛ ማድረግ የምንችለው እንጂ መንፈስ መሳም ምንም ፋይዳ የለውም። አንዱ እሱ ጋር ነው። እኛም መጥቶ ከማዳከም ውጭ ምን ጥቅም አለው? አንዱ እሱ ነው። ሌላው ደግሞ ይሄ ነገር በተደጋጋሚ ተከዳው ገንዘቤን የሚል ሀሳብ እየመጣ ነው። አንድ እንትን ከጠቀማችሁ ውስጥ አንድ ነገር ልምከራችሁ። ገንዘብ ሰው ጋር ስታስቀምጡ የሚጠቅማችሁ ከሆነ አንድ ምክር ልምከራችሁ። ማንም ሰው ጋር ገንዘብ ልታስቀምጡ ትችላላችሁ። ስታስቀምጡ ግን እስቲ ውል አጽፉ። እሺ እየሰማችሁ ነው? ምን አድርጉ አልኳችሁ? ውል። መጀመሪያ ውል አጽፉ። ውል ታጽፋላችሁ።
ከዛ ውል ታጽፉና አሁን ለምሳሌ ኢትዮጵያ ያለ ሰው አለ እንበል። ከዛ ሄዶ ያው በህግ አማካሪ ጠበቃ ቦታ ሄዶ ማጻፍ ይችላል። እንዴት አድርጎ ህግ ማርቀቅ መጻፍ ይችላል። ውል ካጻፈ በኋላ ይፈርምበታል። ገንዘብ ተቀባዩ እኔ ከእገሊት ገንዘቧን በዚህ መልኩ እያጠራቀምኩ ነው ወይም አዘጋጅቻለሁ ይሄን ያክል ብር ብሎ የሆነ ውል ያዘጋጃል፣ ይፈርማል። ከዛ እናንተ በምን ታነሱታላችሁ? ያንን ውል በፎቶ ቀርጾ ምን ያደርግላችኋል? ይልክላችኋል። ስለዚህ ያ ሰው ገንዘብ ሊከዳ ይችላል። ምናልባት እናንተ በምን ትይዛላችሁ? እጃችሁ ላይ ለመክሰስ መረጃ አለ ይኖራችኋል? አይኖራችሁም? ቢክድ ይኖራችኋል አይደል? ያችን መነሻ አድርጋችሁ ቢያንስ ገንዘባችሁን ጠይቃላችሁ። ይኸው በራሱ እጅ የፈረመው ይኸው ያንን ወረቀት እሱ ጋር ብቻ ከሆነ ይቀደዋል፣ ይጥለዋል። ግን በስልክ በሆነ በፎቶ ታነሳላችሁ የሱን ፊርማው ያለበት እንትኑ ሁሉ ያለበት ማለት ነው የጻፈውን። ከዛ ራሱ እንደላከላችሁ የላከላችሁን ታስቀምጣላችሁ እዚህ ጋር። ስለዚህ ያ ሰው ቢክድ እንደውም ለክስ ለመነሻ ማስረጃ ሲባል ያንን ለማቅረብ እንኳን ይመቻል። ይሄ የኔ ሐሳብ ነው። እሺ የኔ ምክር ነው እንጂ እንደዚህ ግን ለበለጠ ደግሞ እስቲ አማክሩ። ህግ የሚያውቁትን ሰዎች ደግሞ ብታማክሩ መልካም ነው። ከዛ በኋላ ለመክሰስ እንኳን ቢያንስ ትንሽ ፍንጭ ታገኛላችሁ ገንዘባችሁን ለመቀበል። አንዱ ጥቅሙ ይሄ ነው። ሁለተኛ ደግሞ ያ ሰው አይፈራም። አስፈርማኛለች ብሎ አይፈራም። ይፈራል አይፈራም? ገንዘቡ እንዳያጠፋ በደፈና ከመሆን መፈረሙ ጥሩ ነው። ይፈራል። እንዴ አስፈርማኛ በኋላ አፍንጫዬን ይዛ ብትቀበለኝስ ይላል። ብትቀበለኝስ ፈርሜላታለሁ እኮ ሄጄ። እናም ደግሞ ምስክር ደግሞ ታስቀምጣላችሁ። ውል ደግሞ ያለ ምስክር አይደለም። ምስክር እኔ ምስክር ነኝ ብለው እንዲጽፉ እዛው ፊርማው ላይ ማለት ነው። ፊርማው ላይ እንዲጽፉ ታደርጋላችሁ፣ እንዲፈርሙ። ከዛ በኋላ በቃ ይሄ ይጠቅማቸዋል እናንተ። ያም ሰው ይፈራል። ገንዘብ አስቀማችሁ ገንዘባችሁን በቸልተኝነት እንዳያጠፋ ፈርም ያለው በኋላ በህግ አፍንጫዬን ይዛ ትቀበለኛለች ብለው። ማንንም ግን አትመኑ። እሺ ቤተሰብ ቢሆን እንኳን አስፈርሙ። ቤተሰብ ነው አይደል እየካደ ያለው? ተሳሳት። በአሁን ሰዓት ማንም ይክደው ቤተሰብ ነው። አታምኝኝም አታምነኝም የሚባል ነገር አማርኛ የለም። አታምኝኝም አታምነኝም ገንዘብ ነው። ሊያጠፉባችሁ ይችላሉ። ገንዘብ ደግሞ የኃጢአት ስር ነው። ያሳሳቸውና ገንዘባችሁን ሊያጠፉ ይችላሉ። እና ይሄን መንገድ ብትጠቀሙ ብዬ የወንድምነት ምክሬን እመክራቸዋለሁ። የበለጠ ደግሞ ሌሎችንም እስቲ ጠበቃ በተለይ ህግ ላይ የሚሰሩትን ሰዎች አማክሯቸው። ያስኬደኛል ወይ እንደዚህ አድርጌ በሰው አስመስክሬ ውሉን ወረቀቱን ምን ታደርጋላችሁ መሰላችሁ? ምን እንደምታደርጉ ልንገራችሁ እንዳይከዳችሁ ማለት። አንደኛ አሁን ወረቀቱን ኮፒ ታደርጉታላችሁ፣ ውሉን ማለት ነው። የውሉን ወረቀት ኮፒ ታደርጉትና አንደኛውን ወረቀቱን ብቻ ሌላ ሰው ጋር ታስቀምጣላችሁ፣ እዛው ኢትዮጵያ ሆኖ። ተረዳሽኝ አይደል? ለምሳሌ ምን ታደርጋላችሁ መሰላችሁ? ጥበብ ትጠቀማላችሁ። እዚህ ጋር ወረቀቱን ታስፈርማላችሁ ከነ ምስክር። ብዙ ምስክሮችን አስቀምጣችሁ ከ5 እስከ 10 ያላነሰ ምስክሮችን እዛው ላይ እንዲፈርሙ። ከዛ በኋላ ያንን ካደረጋችሁ በኋላ የውሉን ወረቀት ታባዙታላችሁ። አባዝቶ አንደኛውን እናንተ ለምትፈልጓችሁ ሰዎች አደራ አስቀምጭልኝ ይሄን ወረቀት ትላላችሁ። ይሄን ወረቀት አስቀምጭልኝ ትላላችሁ። እናንተ ጋርም በምን አለ በፎቶ አለ። ፎቶ ልኮላችኋል። እንደገና ደግሞ ያ ወረቀት ልጁ ጋር ብቻ አይደለም ያለው። እናንተ የምታምኑት የራሳችሁ የሆነ ኢትዮጵያ ውስጥ ያለ ሰው አለ አይደል? ወረቀቱ እሱ ጋርም ታስዙታላችሁ። ከዛ ወደ ኢትዮጵያ ትመጣላችሁ። ልጁ ምን ሰጠሽኝ ወይም ደግሞ የካዳችሁ ሰው ገንዘብ ያስቀመጥ አላቅልም ይሄን ገንዘብ ሲላችሁ እናንተ ጋር ምን አለ? የሆነ ያስቀመጣችሁበት ሰው ጋር አለ አይደል? ወረቀቱ በይ አሁን ወረቀቱ አስፈልጉኛል አምጪ። ምንም ፎቶ ማሳየት አያስፈልግም። ቀጥታ ወረቀቱን አንስታችሁ ፍርድ ቤት ሄዳችሁ ብትከሱ አያስኬድም? ያስኬዳል። በደንብ ነው የሚያስኬደው። ይሄ በደንብ ነው የሚያስኬዳችሁ።
እዛ አፍንጫውን ይዛችሁ መቀበል ትችላላችሁ። ቢክዳችሁ እንኳን ገንዘባችሁን 400 ሺህ ማስቀመጣችሁ 500 ሺህ ማስቀመጣችሁ 1 ሚሊዮን ማስቀመጣችሁ በዚህ መልኩ ገንዘባችሁን በእጃችሁ ማስገባት ትችላላችሁ ማለት ነው። እና ያ ሰው በቸልተኝነት አያጠፋባችሁም፣ አስፈርማችሁታል። ወረቀቱ ደግሞ እሱ ጋር ብቻ አይደለም፣ እናንተ ጋርም በፎቶ አለ፣ ሌላ ጋር ደግሞ ሰው ወረቀቱ አለ። ስለዚህ ይሄ ሰው ህግ ውስጥ ነው ያለው፣ በህግ አይን ውስጥ ነው ያለው ማለት ነው። ጥሩ ነው። ተቀበላችሁት ምክሬን? ምናልባት ተግባራዊ ካደረጋችሁ እሺ ይጠቅማችኋል ብዬ ነው እኔ። ምክንያቱም ባለፈው እንደዛ አይነት ነገር ስታወሩ ተከዳው ስትሉ በጣም ነው የሚያመው። በእውነት ያማል። ሰው እንደዚህ 3 ዓመት 4 ዓመት 5 ዓመት ለፍቶ እድሜው ላይ ተጫውቶ እድሜውን የልጅነት እድሜውን ጨርሶ በስራ ካሳለፈ በኋላ በእውነት ይሄ በጣም ግፍ ነው የእውነት። ከዛ በኋላ ገንዘብሽ የለም። አረ እንዲህ አይነት ሰው በጣም ነው የሚቀጣው። ከባድ ቅጣት አለበት በፈጣሪ ዘንድም። እና ሰውን ካልፈራ በዚህ መልኩ ብታደርጉት መልካም ነው። እንደ እባብ ልባም ሁኑ አልተባልንም? ተብለናል። በዚህ መልኩ ብታደርጉ ብዬ የወንድምነት ምክሬን እመክራቸዋለሁ። ይሄን ይመስላል እህቴ። እሺ አንድ ጥያቄ ልጨምር። አንድ አላልኩኝም? አንድ እኮ ነው ያልኩት እህቴ። እሺ ወለተ ማርያም ሚካኤል አባቴ ወለተ ጠይቆ ማቅ ይቅደም። እኔ ወንድሜ ጠይቄ አላውቅም። ያው እኔ ጠይቄ አላውቅም። አማኑኤል ሞላ። እሺ ግን ስምሽን አጠሪም እኮ ዝም ብለሽ ነው እኔ ያልሽው። እኔ ነኝ አይቼ ስምሽን ግቢ ያልኩት። አማኑኤል ሞላ። እሺ ግቢ። እሺ ወንድማችን እግዚአብሔር ያክብርልኝ። ሁላችንም እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። አንዲት እህቴን የጋበዘችኝ በጣም ነው የማመሰግናት። ማዛ ትባላለች። ከዛ ውጭ ግን መቀጠል የምፈልገው አንድ ጥያቄ ነው። እኔ ሀገር ቤት ከወጣው ከ3 ዓመት በላይ ሆኖኛል። ይህ ነው ከተወለድኩበት ሀገር 7 ዓመት ሆኖኛል ከተወለድኩበት ሀገር ነው እና ጎንደር ነው የተወለድኩት። የምኖረው ባህር ዳር ነው እና እናትና አባት አሉኝ። በጣም ነው የምወዳቸው። እነሱ በጣም ይደውሉኛል። ግን በቃ እና ወደ ቤት ሲሉኝ አልመጣም። ከነመጀመሪያውም ስወጣ ከሀገሬ ወጣው ሚሊተሪ ቤት ወታደር ነው የነበርኩት። 3 ዓመት አገለገልኩኝ። ከዛ በኋላ ባህር ዳር መጥተው የግል ስራ እየሰሩ ነው አሁን ላይ። ስለዚህ ወደ ቤተሰብ እሄዳለሁ ስል በቃ ብር ምናምን አለኝ ለመሄድ ሳስብ ምናምን በቃ ሁሉ ነገር ሰላም ነው። በቃ ግን በቃ እንትን እምነቱ ራሱ የለኝም ለመሄድ በቃ ፍላጎቱ የለኝም። ስለዚህ ምን ማድረግ ነው ያለብኝ እዛ ጋር? ሌላው ነገር ትናንት በቀደም ተመልሶልኛል። እጅግ በጣም ነው የማመሰግነው ዲያቆን፣ ክበርልኝ ከምንም በላይ ማለት ነው። ይህን ጥያቄ ምናልባት እንደ ወንድም ልትመክረኝ ትችላለህ? ቤተሰብ መሄድ እፈልጋለሁ፣ እናቴ መሄድ እፈልጋለሁ። በቃ ምን ላድርግ? እስቲ ቆይ ወንድሜ ጨረስከን እንትን ጥያቄን? እስቲ ቆይ ከይቅርታ ጋር አንድ ያብራራልኝ፣ ትንሽ ግራ ስለገባኝ ነው። ድገምልኝ ጥያቄውን። እሺ በጣም አመሰግናለሁ በድጋሚ ዲያቆን። እኔ በ2012 አካባቢ ነው ከቤተሰብ የወጣሁት። ከቤተሰብ ወጥቼ ወታደር ቤት ነው የሄድኩት። ወታደር ቤት ቆይቼ ባህር ዳር ተመለስኩና ባህር ዳር ስራ ጀመርኩ። አሁን ላይ 3 ዓመት ሆኖኛል ባህር ዳር እና ቤተሰቦችን አንዴ ብቻ ከዛ በኋላ አልሄድም። እነሱና ሲሉኝ እሺ እላቸውና ሲባሉ ብቻ ነው አንዴ የሄድኩት። ከዛ በኋላ አልሄድም። ስለዚህ እዛ መሄድ አልሄድም። ምን ላድርግ? የማትሄድበት ምክንያት ምንድን ነው? እዛ የመጀመሪያ የሆነ ሪቬንጅ በቀል ምናምን ነገር ነበረና ያ ነገር ተስተካክሏል። ፋዘር ምናምን ብር ከፍሏል። ግን ከዛ በኋላ አሳየ ብዬ ነው የተወኩትና የሆነ በቃ ማለት ልማርም ስል ብዙ ነገሮች እዛ ውስጥ ላይ ነበሩና በዛ ምክንያት አልመለስም ብዬ ነው አንዴ የወጣሁትና አሁን ደግሞ እናቴ በጣም ትናፍቀኛለች። መሄድ ይፈልግ ነበረ ግን ልሄድ ስል ደግሞ በቃ እንዳልሄድ የሚይዘኝ ነገር አለ። ስለዚህ ይሄ ነገር ነው ወደ ኋላ እየጎተተኛል አሁን ላይ ማለት ነው በህይወቴ ውስጥ። እስቲ ወደዛ ከመሄድ በፊት አንድ የወንድምነት ምክሬን ልምከርህ። ወደዛ ከመሄድ በፊት ንስሐ ግባ። ያለህበት ቦታ ንስሐ ግባ። ንስሐ ገብተሃል? አዎ አለኝ። እንደተመለስኩም እስካሁን ድረስ የሚቆጣጠረኝ አባት አለ። ከሀገር ቤት ነበረኝ። አሁን ደግሞ እዚሁ ካለ በቤተክርስቲያን አለኝ። ይኸውልህ ንስሐ ገብተህ ስጋው ደሙን ትቀበላለህ። እነኚህ ወሳኝ ነገሮች ናቸው። ንስሐ ገብቶ ምን ማድረግ? በነገራችን ላይ ብዙዎቻችሁ ንስሐ ትገባላችሁ ግን ስጋው ደሙን አትቀበሉም። ይሄ ንስሐችሁ ፍጹም አይደለም። ኤፍታ ማይክሽን ዝጊ እሺ።
ማይክሽ የረበሸን ነው። ኤፍታ ማይካችሁን ተቆጣጠሩ። ይኸውልህ ብዙዎቻችሁ እህት ወንድሞች ንስሐ እንገባለን ግን ስጋው ደሙን አንቀበልም። ችግር ላይ ያላችሁን አይደለም እያልኩ ያለሁት። በተለይ ሳውዲ ቤተክርስቲያን ማታገኙትን ሳይሆን ሌላ ቦታ ቤተክርስቲያን መሄድ እየቻላችሁ ስጋው ደሙን አትቀበሉ። በንስሐ ውስጥ ብቻ ይሄ ተፈጻሚነት የለውም። ፍጹምነትን የሚያገኘው ንስሐችን ስጋው ደሙን በመቀበል ነው። እና ወንድሜ ንስሐ ከገባክ ስጋው ደሙን ተቀበል። አልተቀበልክም? ንገረኝ የለም እስቲ። አልተቀበልኩም። ለምንድን ነው ያልተቀበልከው? አንደኛ ያለውበት ዝም ብዬ ሳስበው የነበረው በቃ በዚህ ላይ ፉኝ የምቀበለው ሀሳብ ነበር የነበረኝ። እስካሁን አልተገነዘብኩትም ሁላ ማለት ነው። ይኸውልህ ንስሐ ማለት ልብ ዳግመኛ ኃጢአትን እንዳይወደው ማድረግ ነው። አንደኛ ከኃጢአት ዓለም መለየት ነው። ተረዳህ አይደል? መናዘዝ ብቻ አይደለም። አሁን ብዙዎች የሚያስቡት ንስሐ ማለት ከአን ጋር ሄዶ በቃ ኃጢአትን ዘርዝሮ መናገር ነው አይደል? እሱ ብቻ አይደለም ንስሐ ማለት። ንስሐ ማለት ከኃጢአት ዓለም መለየት፣ ኃጢአትን በቻልን መጠን ከእንግዲህ ላለመስራት ለራስና ለአምላክ ቃል መግባት። የመጀመሪያው የንስሐ መንገድ ይሄ ነው። አንድ ሰው ንስሐ ገባ ሲባል አስቀድሞ እስከ ዛሬ የሰራውን ኃጢአት ያስባል። ምን ተጠቀምኩ ከኃጢአት ህይወቴ ምን ተጠቀምኩ ብሎ ያስባል ቆም ብሎ። ከዛ ይጸጸታል። ተረዳከኝ አይደል? ትክክለኛ ንስሐ ማለት ነው። መጀመሪያ እስቲና ሁሉ አመት አሁን ይህን ኃጢአት ሰራው ምን ተጠቀምኩ ይላል፣ ያስባል። ከዛ ምንም ጥቅም እንዳላገኘ ግን የዲያብሎስ መጫወቻ እንደሆነ ከአምላኩ ፍቅር እንደራቀ ሲረዳ ይጸጸታል ያ ሰው። እንደገና ደግሞ እንደዚህ ተቅበዝብዤ ኖሬ በአለም ላይ እንደገና ገሃነም ይጠብቀኝ ሲኦል ልገባ አይሆንም ብሎ ይጸጸታል ያ ሰው። የአምላኩን ፍቅር ያስባል። አምላኬ ለኔ ስጋውን ቆርሶ ደሙን አፍሶ እኔ እንደዚህ ብሎ ሲጸጸት ያኔ ወደ አምላኩ ይመለሳል። ተረዳከኝ አይደል? ከዛ በኋላ ለራሱና ለአምላኩ ቃል ከገባ በኋላ ከእንግዲህ አሁን በዝሙት ህይወት ውስጥ የሚኖር ከሆነ ከእንግዲህ አልዘሙትም፣ ወደ ኃጢአት ዓለም አልመለስም ብሎ ለማን ይገባል? ለራሱና ለአምላኩ ቃል ይገባል። ሌላ ነገር ውስጥም ካለ ሌላ ነገር ማን ነው ስካር ውስጥ ራሱ ካለ ለራሱና ለአምላኩ ቃል ይገባል። እርግፍ አድርጎ ዓለምን ማን ነው ኃጢአትን ይተዋታል። ስራ እንኳን ሲሰራ የሆነ የኃጢአት መንገድ አይደለም ስራ የሚሰራው። ተረዳክ አይደል? የሆነ ንጹህ የሆነ አካሄድ ነው የሚሄደው። አሁን ሰዎች ብዙ ገንዘብ ስራ ይሰራሉ አይደል? ግን ገንዘብ የሚሰሩ ስራ ከአምላክ ጋር ያጣላል አያጣላም? መንፈሳዊ ሰው ማለት ንስሐ የገባ ሰው ይሄን አጣርቶ ነው የሚጓዘው። የኔ ስራ እንዴት ነው? ኮንትሮባንድ ከሆነ ይሄ ከአምላክ ጋር ቀጥታ ያጋጫል፣ ቀጥታ ከአምላክ ጋር ያጣላል። ሌላም ነገር ካለ ስለዚህ ከነኚህ ነገሮች መስራት ያለብኝ ከፈጣሪ ጋር ማጣላኝ ስራ ለፍተ ጥረ ግረ ብላ ይላል አይደል ጌታ? አዳም እንደዛ አይደል ያለው? በወዝ ጥረ ግረ ብላ ንጹህ ስራ ሰርተ ማለቱ ነው። ስለዚህ ንጹህ ስራን እየሰራክ ትኖራለህ፣ ከፈጣሪ ጋር ማነካካክ። መንፈሳዊ ሰው ማለት ይሄ ነው። ከዛ ንስሐ ትገባለህ። ንስሐ ከገባ በኋላ በምትችለው አቅም ወደ ኃጢአት ላለመመለስ ትታገላለህ። ይሄ ማለት ግን ዳግም ኃጢአት አትሰራም ማለት አይደለም። ሰው ነህና እንደ ደካማነት ልትሳሳት ትችላለህ። እንዲህ አይነት ነገር ሲፈጠር ምንድነው የምታደርገው? ቶሎ ብለህ በፍጥነት ንስሐ መግባት ነው፣ ተስፋ ሳትቆርጥ። ንስሐ ማለት የንስሐ ህይወት ማለት ትወድቃለህ፣ ትነሳለህ። እንደዛ እያልክ ነው የምትኖረው። ገባህ? እጅ ግን አትሰጥም። ለምን? ለኃጢአት ህይወት እጅ አትሰጥም። ለምሳሌ አንድ ሰው እኔ ሁለተኛ እንዲህ አይነት ኃጢአት አልሰራም ብሎ እኮ ጀምሯል እንበል፣ ጀምሮ ቆርቧል። እየኖረ እያለ የሆነ ታይም በኃጢአት ይወድቃል። የሆነ አንድ ቀን ይወድቃል በኃጢአት። ግን ወይኔ በቃ በኃጢአት ወደኩኝ ብሎ ትች ብሎ በቃ ሁሉ ነገር እርግፍ አድርጎ አይተወውም። ይወቅሳል ራሱን ይወቅስና ለምን እንዲህ አይነት ኃጢአት ሰራው? ወደዚህ አይነት ኃጢአት ተመልሼ እንድገባ አደረገኝ ምንድነው? ስህተቴ ምንድነው? እያለ ቀዳዳውን ይደፍናል። ገባክ? ከዛ በኋላ የሰራትን ኃጢአት ሄዶ ለካህኑ ይናዘል። አባቴ እኔ እንደው አሁንም ወድቅ ያለውና ይጸልዩልኝ፣ ንስሐ ሚስጡኝ፣ እንዲህ አይነት ኃጢአት ሰርቻለሁ ብሎ ሄደው ቃል ማን ነው ኃጢአቱ ይናዘል። ከዛ በኋላ ግን እያንዳንዷ ንስሐ ሲገባ ዳግም ወደዛች ላለመመለስ ቃል እየገባ ነው። ተረዳ? ለራሱና
አምላኩ። እንደዛ እያደረገ ቅዱስ ቁርባን ይቀበላል ማለት ነው። ይሄ ነው በቃ ንስሐ ማለት እኮ አንዴ ገብተን የማንወርቅ አይደለም። ቅዱስ ቁርባን ስንቀበል እኮ በቃ ከእንግዲህ የማንሳሳት ፍጹም ሆነን እኮ አይደለም። ነገን ንስሐ ተስፋ እያደረግን የምንገባው ነው ህይወት ነው። ቅዱስ ቁርባን የምንቀበለው ነገ በወርቅ ንስሐ ገባለሁ፣ ገብቼ እመለሳለሁ፣ እነሳለሁ እያልን ነው የምንቀበለው። ገባክ? አንድ መረዳት ያለበት ነገር ይሄ ነው። እንዴት ነው ንስሐ መግባትና አሁን አንድ ሰው ንስሐ ገብቶ ቅዱስ ቁርባን ሲቀበል ልክ ሻወር ወስዶ ንጹህ ልብስ እንደመልበስ ነው። ተረዳክ? ግን እኛ አሁን ሻወር ስንወስድ ነገ አንቆሽሽም ብለን ነው እንዴ? ነገ አንቆሽሽም ብለን ነው? ቆሽሽ ደግሜ እታጠባለሁ ያን አይደል? በቻልኩ መጠን ላለመቆሸሽ እጠነቀቃለሁ። ከቆሸሽኩስ ደግሜ እታጠባለሁ እያለ ነው ሰው የሚታጠበው። ንስሐ ማለት እኮ እንደዛ ነው። ተረዳከኝ አይደል? ስለዚህ ንስሐ ግባ፣ ጠላት ወደ መጣህባት ዓለም ላለመመለስ የሞት ሽረት ትግል አድርግ፣ ተጠንቀቅ። ከዛ በኋላ ቁረብ። እየቆረብክ ደግሞ ትኖራለህ። እሁድ ነው የሚቆረበው። እሁድ የክርስቲያን ግዴታ ነው። እህት ወንድሞች፣ በእውነት ፍትሐ ነገሥት ላይ በደንብ ነው የጻፈው። እሁድ ቀን ክርስቲያን የተባለ እያንዳንዱ ሄዶ ከቅዱስ ቁርባን እንዲካፈል ይላል። ስለዚህ ከሰኞ እስከ ዓርብ ስራችንን እንሰራለን። በደንብ ተዘጋጅተን የቻለ ሁለቱንም ሳምንት ቅዳሜና እሁድን ማለቴ ሁለቱንም ቀን ያልቻለ ደግሞ እሁድን ቀን ተዘጋጅቶ ሄዶ ቅዱስ ቁርባን ተቀብሎ ያችን ቀን ማረፍ አለበት፣ እሁድ ቀንን ማለት ነው። ከዛ ሰኞ ለስራ በአዲስ መልክ ይነሳል። በአዲስ መልክ ለስራ ይነሳል። ስራውን ይሰራል። እስከ ዓርብ ይደክማል። ተረዳከኝ አይደል? ይሄ እንዲህ ያደረግን ነው። ግን ቅዱስ ቁርባን አቀባበል በተመለከተ ስርዓቶች አሉ። ከመቀበል በፊት ምን ላድርግ? ሰውነት መታጠብ አለ። ሰውነት ትታጠባለህ ከ18 ሰዓት በፊት ማለት ያው ለምሳሌ የጠዋት ቅዳሴ ከሆነ ከ9 ሰዓት በፊት ትመገባለህ። የጠዋት ቅዳሴ ከሆነ ለምሳሌ እሁድ ቀን ጠዋት የምትቀበል ከሆነ ቅዳሜ ከ9 ሰዓት በፊት ምሳን ትመገባለህ። አትመገብም፣ እራትን ጃምፕ ታደርጋለህ። አየክ? እንደዛ ነው የምታደርገው። ከዛ በባዶ ሆድ ምንም ውሃ፣ ምግብ መብላት መጠጣት አይቻልም። ከዛ በኋላ ሌሊቱን እየጸለይክ ታድራለህ። እየጸለይክ ማለት የጸሎት ሰዓትን የቻለ የበረታ እየጸለየ ቢያድር መልካም ነው። ያልቻለ ግን ቢያንስ የጸሎት ሰዓት 3 ሰዓት ላይ 6 ሰዓት እየተነሳ ጸሎት ቢያደርግ መልካም ነው። ከዛ በኋላ ሄዶ ቅዳሴ ከመጀመሩ በፊት ቅዳሴውን አስቀድሶ ቅዱስ ቁርባን ተቀብሎ ወደ ቤቱ መጥቶ ምግብ መብላት ይችላል። ከዛ በኋላ እና በዕለቱ ምራቅ መጥፋት አይቻልም። ልብስ መቀየር አይቻልም። ለአንዲት ቀን እስከሚመሽ ወደ መኝታ ክፍል እስከምትገባ ድረስ። ባለትዳር ከሆኑ ደግሞ 2 ቀን ከሩካቤ ስጋ እንታቀባለን። 2 ቀን ከሩካቤ ስጋ። ከመቀበል በፊት ደግሞ 3 ቀን፣ ከተቀበሉ በኋላ 2 ቀን። ተረዳሽኝ አይደለም? እንዲህ ያደረግን በንጽህና ሆነን ቅዱስ ቁርባን እንቀበል። እሁድ ቀን ቅዱስ ቁርባን ሰው የሚቀበል ከሆነ ምንም አይሆንም። በእውነት በደንብ ነው የሚጠበቀው። በፈጣሪው ጥበቃ ውስጥ ነው ያለው እና ይሄንን አስተካክለክ የጸሎት ህይወት አለክ ታደርሳለህ። ጸሎት መዝሙረ ዳዊት ታደርሳለህ። መዝሙረ ዳዊት የየዕለቱ መዝሙረ ዳዊት 3ቱንም አደርጋለሁ። ውዳሴ ማርያምና ውዳሴ ማርያምና ጸሎተ ዘወትር ማደርሰው ሁሌም ማለት ነው። ማታ ውዳሴ ማርያም ይኸውልህ መዝሙረ ዳዊት የየዕለቱ ማለት የሰኞን ሰኞ፣ የማክሰኞ ማክሰኞ፣ የሮብን ሮብ፣ የሐሙስን ሐሙስ፣ የዓርብን ዓርብ፣ የቅዳሜን ቅዳሜ እያልክ እሺ፣ የእሑድን እሑድ 150 የሚለቅ በአንድ ሳምንት ውስጥ 150 ያልቃል። በአንድ ሳምንት ውስጥ ያልቃሉ እነኚህ እና እንደዛ እያደረግ ከዛ ከመዝሙረ ዳዊት ቀጥሎ ደግሞ ውዳሴ ማርያም። እነኚህ የክርስቲያኖች መሰረታዊ ጸሎት ናቸው፣ የጸሎት ህግ ናቸው። መዝሙረ ዳዊትና ውዳሴ ማርያም። ከዛ ሌሎቹ ከነኚህ ቀጥሎ የሚመጡ ናቸው እና እሱን እየጸለይክ ቅዱስ ቁርባን ተቀበል። ከዛ በኋላ ወደ ሀገር ልትሄድ ስትል ማለት ነው ቅዱስ ቁርባን እየተቀበልክ ሱባኤ ትይዛለህ። አየክ? ወደ ሀገር መሄድ እንዳለብህ ሱባኤ ትጠይቃለህ ፈጣሪን። ሱባኤ የምትጠይቀው ለምን መሰለህ? አንደኛ
መሄድ እንዳለብህና እንደሌለብህ ጌታ እንዲያመላክት ማለት ነው። ምን እንደሚገጥም አይታወቅም፣ እውነት ነው። ግን አስቀድሞ መጸለይ፣ ሁለተኛ ሲቀጥል ደግሞ እዛ ብትሄድ ራሱ ፕሮቴክት እንዲያደርግህ ፈጣሪ እንዲጠብቅህ ጥበቃውን እንዲያጸናልህ ትማጸናለህ። ተረዳከኝ አይደል? እንደዚህ ሆነ ብትሄድ ምንም ችግር የለውም። እሺ እነኝን አድርግ ወንድሜ። ይሄ ነው የኔ ምክር። እሺ ያክፈልኝ እጅግ አመሰግናለሁ። ኑርልኝ ወንድማችን። አሜን አሜን። ወንድም አለምዬ አንተም ኑርልኝ። ወንድሜ እዚህ ጋር ግን እህት ወንድሞች ጠቅለል አድርጌ ልንገራችሁና ቆይ ትጠይቃላችሁ። ጠቅለል አድርጌ ልንገራችሁና በተለይ ውጭም ያላችሁ አረብ ሀገር ላይ ያላችሁ እህቶቼ በተለይ ወደ ስደት ከስደት ትመለሳላችሁ አይደል? ወደ ኢትዮጵያ ተገባላችሁ። መቼም እዛው አትቀሩም። ስትመለሱ ወደ ቤተሰብ ቀጥታ ከመቀላቀል በፊት አስቀድማችሁ እስቲ የሆነ ቦታ ለአንድ ወር ምናምን ቆዩ። እሺ የሰማችሁን አይደል? እንደሄዳችሁ ባትቀላቀሉ መልካም ነው። ምንድነው የምታደርጉት? የሆነ ቦታ ለአንድ ወር ቆዩና ምንድነው የምታደርጉት መሰላችሁ? ንስሐ ትገባላችሁ፣ ቄደር ትጠመቃላችሁ። ከዛ በኋላ ቅዱስ ቁርባን ትቀበላላችሁ። ቅዱስ ቁርባን ለአንድ ወር ምናምን የተወሰነ አንድ ወር ማለት 4 ሳምንት ውስጥ አንድ ሳምንቱን መጠመቂያ ብታደርጉት ከዛ በኋላ ያሉትን 3 ሳምንታት ደግሞ አከታትላችሁ ትቀበላላችሁ ቅዱስ ቁርባን። ቶሎ እሁድን ብቻ አጠብቁ። ዴይሊ መቀበል ትችላላችሁ፣ ብቻ የወር አበባ እንዳያሰናክላችሁ እንጂ። በወር አበባ ምን ካልተሰናከላችሁ የወር አበባ ከመጣደብ በኋላ 7 ቀን መጠበቅ ነው። ከዛ በሰባተኛው ቀን ንጹህ ናችሁ፣ ሰውነታችሁን ታጥባችሁ በስምንተኛው ቀን ፏ ብላችሁ ሄዳችሁ መቁረብ ትችላላችሁ። እና ቅዱስ ቁርባን ተቀብላችሁ ከቤተሰብ ጋር ብትቀላቀሉ መልካም ነው። ወደ ቤተሰብ የምትሄዱ ከሆነ ይሄንን መክራችኋለሁ እንጂ ዝም ብላችሁ ግን አትሂዱ፣ አትቀላቀሉ። ምክንያቱም ቤተሰብ አልነካማ ባዕድ አምልኮ ውስጥ ያለ ከሆነ ይፈታተናችኋል። እናም ደግሞ እባካችሁ ወደ ኢትዮጵያ እንደገባችሁ የጸሎት ህይወት ይኑራችሁ። እሺ እዚህ የጀመራችሁትን የጸሎት ህይወት እዛ አትቀንሱ፣ ባካችሁ አትቀንሱ። እዚህ መዝሙረ ዳዊትን ከጀመራችሁ እዛም መዝሙረ ዳዊት መቀጠል አለበት። እሺ ሰምታችኛል አይደል? ሰምታችኛል። እዚህ የጀመራችሁት መዝሙረ ዳዊት ጸሎት ኢትዮጵያ መቀጠል አለበት። ስትገቡ ግድ ነው። የጸሎት ህይወት ይሆናችኋል እኮ አንዴ እኮ ወደ ጸሎት ህይወት ገብታችኋል። ግን እዚህ የጀመራችሁትን ወደ ኢትዮጵያ ስትመጡ ካቆማችሁ እርፍ ይዞ ወደ ኋላ እንደመመልከት ማለት ነው። ጌታ ደግሞ ማንም እርፍ በእጁ ይዞ ወደ ኋላ እንዳይመለከት ብሎ ተናግሯል። ስለዚህ እርፍ ይዞ ወደ ኋላ መመልከት ነውና እንዳታቋርጡ ለማለት ያክል ነው። እሺ ቀጥሉ። እኔ ልናገር እስኪ ተጋብዤ ነው የመጣሁት። የዳዊት ልጅ እሺ አመሰግናለሁ ወንድሜ። እኔ የምጠይቀው ስለ ክርስትና እናቴ ነው የምጠይቀው እና ክርስትና እናቴ እሷ ናት ያሳደገችኝና ቆራቢ ናት። ወደ ከ25 ዓመት በላይ ቆራቢ ናት እስከማውቃት ድረስ ማለት ነው። እና እሺ ቤቷ ውስጥ ባዕድ አምልኮ ምንም ነገር የለም፣ ምንም የለም። ከወር እስከ ወር ሁል ጊዜ ዝክር ነው እና ጠላ ከቤት በፍጹም አይጠፋም። እና አሁን ግን ከማውቀው ድረስ ከ10 ዓመት ወደዚህ ባለው ግን አረቂ መጠጣት ጀመረች ማለት ነው። እና አረቂ መጠጣት ከጀመረች በኋላ ግን ልቧ ማበጥ ጀመረ ማለት ነው። መታመም ጀመረች። ከዛ ታመመች። አሁን መንቀሳቀስ አትችልም ማለት ነው። ቆይ ቅዱስ ቁርባን እየተቀበለች ነው አረቂ የምትጠጣው? አረቂ መጠጣት የጀመረችው ከ10 ዓመት በፊት ነው። ግን ቁርባን የምትቆርበን ከ5 ዓመት በላይ እንደዛ ይሆናል። በጣም ማለት ገና ከልጅነቷ ካገባች ጀምሮ መቁረብ የጀመረችው ማለት ነው። እሺ እና ታዲያ እንዴት ወደ አረቂ ገባች? አረቂው ግን ራሷ ታወጣ ነበር። ለምን እንደምታወጣ አጠይቃት ነበር። እና ለአንዳንድ ነገር ይሆነኛል እሸጠዋለሁ ምናምን። በጣም ሀብታም ነበረች ማለት ነው። በጣም በስንት ሰራተኛ ነው የምታገኝ የነበረ። ግን ያው ኢኮኖሚ ከጎደለ በኋላ ወደ አረቂ መውጣት ጀመረች ማለት ነው። እሺ እና አረቂ መጠጣት እንደዚህ ከጀመረች በኋላ ልቧ መታመም ጀመረች። አሁን ልቧ እዚህ ላይ ከጡቷ መሀል ላይ እንደዚህ ብጥ ብሎ ነበር ያኔ እስከማውቃት ማለት ነው። እና አሁን ግን እንዳለ እጅና እግሯ 2 እግሯ ሾባ ሆና ከቤት መንቀሳቀስ አትችልም። እና መሀን ናት፣ ልጅ የላትም። በጣም
በጣም ነው የምታሳዝነኝ ማለት ነው። መሀን ስለሆነች የሚጠውራት የለም ምንም የለም። ያ ሁሉ በሀብት የነበረችው ሴትዮ ያ ሁሉ በስንት ምቾት የነበረችው አሁን ግን የሚጠውራት አጥቶ የሚያስደስታት አጥቶ በጣም ታማ እቤት አትወጣም። በጣም እየተሰቃየች ነው ያለችው እና እኔ በዚህ መሀል ላይ ምንድነው ማድረግ የጀመርኩት እናቴ እንድታግዛት ነበር ያደረኩት ማለት ነው። እናቴ ደግሞ ብር ስጫት ስላት እኔ የምልከው ብር ስጫት ስላት አረቄ ተጠብጣለች ትለኛለች። ልብስ ግዥና ስላት ደግሞ ምን መቼ ትለብሰዋለች? ቤተክርስቲያንማ ትሄድም እንደ ድሮ አይደለችም ለምን ትከለክለኛለች ማለት ነው። እናቴ እንዳትጠቀም ማለት ነው። እና ምንድነው ማድረግ የጀመርኩት እኔ አምላክ ውሰዳት ነው ያልኩት። እና በዚህ ደግሞ እኔ እንደዛ ብዬ ስጸልይ ደግሞ ለምን እንደዛ ብለሽ ትጸልያለሽ እያለ ውስጤ በጣም እንትን ይልብኛል ማለት ነው። እኔ ካለችበት ስቃይ ነው እንድትገላገል ነው እንደዛ የምለው እና አምላክ ወይ ኃጢአት ይሆንብኝ ይሆን እንዴ ምናምን ብዬ ደግሞ በጣም እንትን አልኩኝ፣ ግራ ተጋባሁ ማለት ነው። መራመድ አትችልም ነው ያልሽኝ? አትችልም። አዎ ቤት ውስጥ ወደ 7-8 ዓመቷ ነው ቤት ከተቀመጠች ማለት ነው። ቤተክርስቲያን ሁሉ በጣም የምትወደው ማን ስለሆነች ነው የማትወልደው? ማን ስለሆነች ነው የማትወልደው? ማን ናት? ከመጀመሪያ አልወለደችው። ትዳር ያላት አሁን በትዳር ውስጥ ነው የምትኖረው? አዎ ከትዳሯ ጋር ነው ያለችው። ሁለቱም ቆራቢ ናቸው፣ ባልና ሚስት ማለት ነው። እሺ። እና እኔ አሁን ምንድነው ግራ የሆነብኝ በቃ ውሰዳት፣ ለምን እንደዚህ ከምትሰቃይ አደረ ያስቀምጥካትን ለብሰዋን ውሰዳት ተቀበላት ነው። ምክንያቱም ስቃዋ በጣም ብዙ ስለሆነ የባሏ ልጆች አሉ እሷ ከማግባት በፊት የወለዳቸው አሉ። አግብቶ እሷ ጋር የሚወት ግን ዘውር ብለዋል፣ ጥራት አያዩትም ማለት ነው። በጣም እየተሰቃየች ያለችው ልብሷ የሚያጥብ የላትም፣ እንጀራ የሚጋግር የላትም፣ ማንም ይጠይቃት የለም። እኔ ደግሞ ያለው ስደት ነው። እኔ ሀገሬ ሄጄ እንደ እናቴ ስለሆነች ማለት ስላሳደገች መንከባከብ ፈልጋለሁ፣ ግን ሁሉም ነገር አልጋ በአልጋ አልሆነልኝም፣ አልተመቸኝም ማለት ነው። እና ዛሬ ሌሊት በጣም እያለቀስኩ ላይ ሰነበትኩ። ሰሞኑ እባክህን ውሰዳት ወይም ደግሞ አሽናት እያልኩ ጸሎት እያደረግኩኝ ዛሬ ሌሊት በህልም ያየኋት ማለት ነው። ያየኋት ምንድን ነው ተቀይሜሻለሁ እያለች ነው ያየሁት ማለት ነው። ተቀይሜሻለሁ ምናምን ትለኛለች እና እባክሽን ይቅር በይኝ ስላልትመታችልኝ ነው ምንም ማድረግ አልችልም ምናምን እያልኳት ከዛ የሆነ አልጋ ላይ ከፍ ብላ ተቀምጣ ነበረና ከዛ አልጋ ላይ ዝል ብላ ስትወርድ አንድ እግሯ ተቆርጧል ማለት ነው። ከዛ በጣም ደነገጥኩኝ፣ እያልኩኝ በጣም ጮህኩኝ ማለት ነው። በህልሜ ነው። ከዛ ማነው እንደዚህ ያደረገች ምናምን ስላት የሆነ ሰው እንደዚህ ያደረገች ትለኛለች ማለት ነው ዛሬ ሌሊት። ከዛ በጣም የጮህኩት በዛ እየጮህኩ እያለ ነቃሁ ማለት ነው። እሺ እህት አለምዬ ውሰዳት ብዬ ጸሎት ማድረጌ ትክክል ነው ወይስ አይደለም? በጣም ውስጤ እንትን እየጮህብኝ ስለሆነ ማለት ነው። ይሄ ጥያቄ። መልካም እህት አለምዬ፣ በእርግጥ አንቺ እንደዚህ ብለሽ የምትጸልዩ ከበጎ ሀሳብ አንጻር ነው። ያው ትክክል ባይሆንም ግን ከበጎ ሀሳብ አንጻር ነው። ከበጎ አንጻር ስለሆነ የምንነቅፈው አይደለም ለማለት ፈልጌ ነው። ነገር ግን ጸሎትሽን ማስተካከል ትችላለሽ ከዛሬ ጀምረሽ ስትጸልይ። አንደኛ እግዚአብሔር አምላክ ለምንድን ነው ያልወሰዳት ከተባለ ህይወቷን እንድታስተካክል የንስሐ የሩጫ ጊዜዋን ስላልጨረሰች ነው። ግልጽ ነው። የንስሐ ጊዜዋን እንድታስተካክል ህይወቷን አስተካክላ የሩጫ ጊዜዋን ስትጨርስ ራሱ ወስዳታል መድኃኒዓለም። ነገር ግን አሁን ያለችው ትግል ውስጥ ናት፣ ውጊያ ውስጥ ናት፣ ፈተና ውስጥ ናት። ተረዳሽ አይደል? ቆይ ስሚኝ፣ ማንም ሰው ተናግረሻል ቅድም አይደል? አሁን ደግሞ ሌላ አውራ። አሁን እኔ ተራ በማል የምታወሪ ከሆነ ብዙም ሳንማማር ጊዜያችንን እንጨርሳለን። አሁን እዚህ ጋር በደንብ መረዳት ያለብሽ ነገር ማንም አንድ ሰው እዚህ በምድር ላይ ሲኖር ጦርነት ላይ ነው ያለው፣ የጦርነት አውድማ ውስጥ ነው ያለው። ነገር ግን ያ የጦርነት ጊዜው ሲያልቅ ይወሰዳል እና እስከሚወሰድ ድረስ ያ ሰው ምንድነው ማድረግ ያለበት? በርትቶ መዋጋት ነው። ውጊያው ደግሞ ከአጋንንት ጋር ነው። ስለዚህ አበርታታ፣ ጠንክራት ማለት ይሻላል ውሰዳት ከማለት አንዱ ያ ነው። ሌላው ሲቀጥል ደግሞ ማን ነው እንደዚህ የሚጫወትባት? ቅዱስ ቁርባን ትቀበል ነበር እኮ ያኔ። ቅዱስ ቁርባን መቀበል ብቻው በቂ አይደለም እህት ወንድሞች። ምን ያስፈልጋል? የጸሎት ህይወት አያስፈልግም? የስግደት ህይወት አያስፈልግም? ይሄ ያስፈልጋል። አንድ ሰው ቅዱስ ቁርባን ይቀበላል። ከዛ በኋላ ግን ተመልሶ ምን ማድረግ አለበት? በጸሎት መበርታት አለበት። ምክንያቱም ጌታ ወደ ፈተና እንዳትገቡ ትጉና ምን በሉ ጸልዩ ብሏል። የጸሎት ህይወት የሌለው ማለት አጥር የሌለው ቤት ነው።
አጥር የሌለው ቤት እንደማለት ነው። አንድ ሰው ስለቆረበ ብቻ ማይጸልይ ማይሰግድ ከሆነ እኮ ከፈተና ይርቃል ማለት አይደለም። በደንብ ነው የሚፈተነው። እንደውም መቁረቡ ያናዳቸዋል። መናፍስት መቁረቡ ያናዳቸዋል። ለምን አናዷቸው ይፈታተኑታል እኮ ያንን ሰው። ስለዚህ ምን ማድረግ አለበት? በጸሎትና በስግደት በደንብ መበርታት አለበት። አንዱ ይሄ ነው። ስለዚህ አሁን ትቆርብ ነበር ያኔ ከዚህ ዓመት በኋላ ያልሻት ማትጸልይ ማሰግድ ከሆነ ያምልኮ እቤቷ ውስጥ መንፈሳዊ ያምልኮ ህይወት ከሌለ ችግር ነው። ችግር ነው። አንዱ ይሄ ነው። ስለዚህ ወደዚህ ህይወት መግባት አለባት ነው የመጀመሪያው። ሁለተኛ ሲቀጥል ደግሞ መካን ወይም ማናት ለሚባለው ነገር ደግሞ ቃል ኪዳን ያላቸው አባቶች አሉ እኮ አሉ። ቃል ኪዳን ያላቸው አባቶች ቅዱሳን እነ አቡነ ኪሮስ አሉ፣ እነ ፍቅርተ ክርስቶስ አሉ። መካን ቢሆን እዚህ መጥቶ ጸበልን ቢጠመቅ የሚባሉ እኮ በጣም እነ አቡነ ዘራብሩክ ጸበላቸው ባህር ዳር ብዙ ቦታ እኮ ቃል ኪዳን ያላቸው አባቶች አሉ። ማን ቢሆን መጥቶ እኔ ጋር አንተ ጋር መጥቶ ቢማጸን ቢጸልይ እኔ ልጅ ሰጠዋለሁ እያለ እኮ መድኃኒዓለም ለብዙዎች ቅዱሳን ቃል ኪዳን ገብቷል፣ ለብዙዎች። ስለዚህ ገዳማት ሄዶ መማጸን ይቻላል። ወንድሞች በቅዱሳን ቃል ኪዳን መማጸን፣ እምነታቸውን ሄዶ መቀባት፣ ልጅ ስጠኝ ብሎ ቢሳሉ በእውነት ይወልዳሉ። እኛ ችግር የለብንም። በተለይ ለኛ ለክርስቲያኖች እግዚአብሔር አምላክ ብዙ መድኃኒት አዘጋጅቶልናል። ብዙ ቅዱሳን ሰጥቶናል፣ ለእነሱ ቃል ገብቶላቸዋል። ከኛ የሚጠበቀው ሄደ መድኃኒቱን መውሰድ ብቻ ነው። ስለዚህ እንዲህ አይነት ቦታ ሄዳ ገድል የሚታዘልበት ቦታ አቡነ ኪሮስ ሌላ ቦታም አሉ። እዛ ሄዳችሁ እንደዚህ አይነት ነገር ቃል ስለት ብትሳሉ ወይም ብትማጸኑ ይደረጋል። ልጅ ታቀፈን ነው የምንመጣው እና እንደዚህ ብታደርጉ መልካም ነው። አንቺ የምትመክሪያት እንዲህ እንድታደርግ ነው። ሌላው ሲቀጥል እግዚአብሔር ልጅ የማይሰጥበት ሁኔታ አለ። ልጅ የማይሰጥበት ምክንያት አለ። ለምሳሌ ከስንክሳር እኔ ከተባለ ንጉስ ቴዎዶሲዮስ የሚባል ንጉስ ነበረ እና እግዚአብሔር አምላክ ለሱ ልጅ ከልክሎት ነበረ እና በጣም ይጨነቅ ነበር። ወይኔ በኋላ እኔ እስከሞትኩ የኔን ዙፋን የሚቀበለው ማን ነው እያለ ሲጨነቅ በጣም ክፉ ሰዎች አሉ አጠገቡ ጋር እና ሌላ ሴት አግባ ይሉታል። ሌላ ሴት ማግባት ደግሞ በክርስትና ይፈቀዳል? ሁለተኛ ሚስት ይፈቀዳል? አይፈቀድም። እና ሌላ ሴት አግባና ሞክር ስለ እኔ አላደርገውም፣ ፈጣሪ ማይወድ ነው፣ እኔ ክርስቲያን ነኝ፣ እንዴት እንዲያረጋለው አለ። እሺ ምን ይሻላል ሲሉት ገዳም ሄጄ ልጠይቅ። በጣም ገዳም ያሉ ብዙ ቅዱሳን ነበሩ በዛ ሰዓት። እና አቡነ ዳንኤል የሚባሉ እና አቡነ ኤልያስ በጣም አንድ ታላቅ ጻድቅ መነኮስ ነበረ በዛ ዘመን። እሱ በሚኖርበት ዘመን አቡነ ኤልያስ የሚባል ወደ ገዳማት ሄድና የበቁ አባቶች ጋር ሄድና ለምን እግዚአብሔር ልጅ እንደከለከለኝ ጠይቁልኝ፣ ልጅም የሚሰጠኝ ከሆነ እንድማጸን ጸሎት እንዳደርጉልኝ ብሎ ንጉስ ነውና ወደ አባቶች ገዳም ላከ። ከዛ አቡነ ኤልያስን ላኩለት። አቡነ ኤልያስ በዛ ሰዓት የነበሩ ታላቅ ቅዱስ ናቸው። ከዛ ንጉሱ አስጠራቸው። አንተነ ልክ ነብዩ ኤልያስን በምግባር የምትመስለው ብሎ ንጉሱ ሲያናገረው ስለ ትሕትና አቡነ ኤልያስ አይ ንጉስ ሆይ ኤልያስ በተሰጠው ጸጋ ቁራዎች ምግብ የሚመግቡት ነው፣ እኔ ደግሞ ምግቤን አሁን ውጭ ባሰጣው ቁራ ይዞብኝ ነው የምሄደው እያሉ በትሕትና ይነግሩት ነበረ። ስለ ትሕትናቸው ይደነቅና ለምንድን ነው እግዚአብሔር ልጅ ያልሰጠኝ አላቸው። እግዚአብሔር ልጅ ያልሰጠ ወደፊት ከአንተ የሚወለደው መናፍቅ ነው የሚሆነው፣ ከመናፍቅ ጋር ይተባበራል፣ ገዳማትን ያቃጥላል፣ ቤተክርስቲያንን ይዘርፋል፣ ክርስቲያኖችን ይጨፈጭፋል። እግዚአብሔር አምላክ አንተ የምታየው የዕለቱን እሱ የሩቁን፣ ከዚህ አንጻር ልጅ ከልክሏል አልሰጠክም አለው። አመስግኖ ጸሎት እንዲያደርጉለት ተማጽኖ መለሳቸው። ምክንያት ነው ምክንያት አይደለም? ንገሩኝ። በምክንያት አይደል የከለከለው? ስለዚህ እንዲህ በተለይ የሚወለደው ልጅ እንደዚህ ያነ ነገር ከሆነ እግዚአብሔር አምላክ ላይሰጠን ይችላል። ለኛው በማሰብ እንጂ የምንጎዳ ሆኖ አይደለም። ለምሳሌ እንደ ንጉሱና አኩቶ ለአብ ልጅ አግኝቶ ነበር አይደል? ጻድቁ ገሉን አልሰማችሁም? አልነገርኳችሁም? ከዚህ በፊት ህዳር 3 ላይ አስታውሳችሁ? ከዛ በኋላ ልጁን በመንፈስ ቅዱስ ሲመለከት ወደፊት አድጎ
የቤተ ክርስቲያን ጸር መሆኑን ሲረዳ ጌታ ወይ እንደዛ ከሆነማ ቅሰፍልኝ አላለው? ቅሰፍልኝና ሄሮድስ ካስፈጃቸው ሕፃናት ጋር ደምርልኝ አለ። እግዚአብሔርም ጸሎቱን ሰማና ቀሰፈው። ተቀሰፈ ያ ልጅ። ከዛ ሰዎች እንዳልተሰብስበው ሊያለቅሱ ሲመጡ የለም እኔ እንደዚህ ጸሎት አድርጌ እግዚአብሔር ሰምቶኝ ነው ብሎ ለቅሶውን ወደ ደስታ ለወጠው ንጉሱ። እና እንዲህም አለ ልላችሁ ፈልጌ ነው። ነገር ግን በአሁን ሰዓት ሰው ልጅ የሚያወልደው በተለይ አብዛኛው 80% ማለት ይቻላል የአጋንንት ሴራና ተንኮል ነው። በብዛት የአጋንንት ሴራና ተንኮል ማህፀናቸው እንዳይወልዱ የማህፀን መተት እየተላከ ዛሩ እየደፈነ እየዘጋ ማህፀን። ለምን ካላችሁኝ አሁን በእኛ ሰዓት የእግዚአብሔር ፈቃድ ነው ብሎ ለመደምደም ይከብዳል። አይከብድም? ለምን አትሉኝም? ምክንያቱም መንፈሳዊ ህይወት አለን የለንም? ብዙዎቻችን እንደ ኢትዮጵያ አለን የለንም። ከጸሎት ህይወት የራቀ ነው አብዛኛው። መንፈሳዊ አምልኮት ህይወት የለውም። ቅዱስ ቁርባን ህይወት የለውም። እንዲህ የሆነን የእግዚአብሔር ፈቃድ ነው ብሎ መናገር አያስደፍርም ልላችሁ ፈልጌ ነው። ስለዚህ እኛ እንደዚህ አይነት ነገር ሲፈጠር ምን ማድረግ አለብን? ቃል ኪዳን ያላቸው አባቶች እና አቡነ ኪሮስ ሌሎችም አባቶች ጋር ሄደን ገላቸውን ታዝለን ልክ በገዳማቸው ላይ እንዳለው ስርዓቱን አከናውነን አልቅሰን እምነት ወስደን መተን እምነታቸውን ተቀብለን ብንመለስ መልካም ነው። ብጽዓት አድርገን ለማለት ያክል ነው። ይሄ የወንድምነት ምክሬ ነው። ለቤተሰብም እንዲህ አይነት ነገር ችግር ውስጥ ያሉ ካሉ እንደዛ ብታደርጉ መልካም ነው ለማለት ነው። ሌላው በተለይ አረቄው ጋር ደግሞ አንስተሻል። ከአረቄ ጋር አያይዘሻል። በነገራችን ላይ መጠጥ ላይ ብዙውን ጊዜ የሚሰራው እነኚህ ዛሮች ናቸው። አንደኛ በተለይ ወሰንጋላ ከጠቋር አዳልሙቲ ቀጥሎ ያለው መንፈስ ወሰንጋላ አይደል? አብሮ እሱ ነው ብዙውን ጊዜ ሰዎችን እንደዚህ አይነት ስራ ላይ እንዲሰማሩ መጠጥ፣ ጋንጃ፣ ይሄ ሱስ ነገሮች እጾች ላይ ነገር ላይ የሚያተኩረው እሱ ነው። ብዙውን ጊዜ የዛር መንፈስ ሆኖ ወሰንጋላ እንደዛ ያደርጋል፣ ይበቀላል። ደግሞም እንደዚህ አይነት ነገሮችን በስራ ዘርፍ ያሰማራልም ጭምር የገቢ ምንጭ አድርገው ሰዎች እንዲይዙትም ያደርጋል። ያስጠጣል፣ ያስቅማል፣ ያስጨሳል ወሰንጋላ። ስለዚህ በዚህም እየተበቀላት ነው ማለት ነው እንደተረዳሁት ከሆነ። መተትም አይጠፋም። ሲቀጥል ደግሞ ዛሮቹም አይጠፉም። በዚህ መልኩ እንደውም ይናደድባታል። መጀመሪያ ምን እያደረገች አናዳው ነበር? ምን እያደረገች ቅዱስ ቁርባን ተቀበል ነበር አይደል? አላልሽም እህቴ? እድሜ ልኳ ነው ቅዱስ ቁርባን የምትቀበለው። ስለዚህ ከተሞቱ በኋላ ነው ያቋረጠችው። አሁን ደግሞ ይኸውልሽ መንፈሳዊ አምልኮ የላትም አይደል ቤቷ ውስጥ። ይሄን ተጠቅሞ ደግሞ ይበቀላል፣ ያናዳታል። ተዋርዳ አይ በቃ ምሳሌ እንድትሆን ነው የሚፈልገው አጋንንቱ። ተረዳሽ? መቁረቡ ለገሊትም አልጠቀም ብለው ሰዎች የሆነ በቃ እሷን እያዩ እንዲፈሩ። ለምን ይመስላችኋል ወንድሞች? ሰዎች ቅዱስ ቁርባን ተቀብለው እነሱ ላይ አጋንንት ጥርሱን ይነክሳል። ምክንያቱም እነሱን ከጎዳ ለሌላው ምሳሌ አይሆኑም። ከቅዱስ ቁርባን እንዲርቁ አይሆንም? ንገሩኝ እስቲ። ይሆናሉ አይደል? ይሆናሉ። አዎ ይፈራሉ። እንደዛ ማድረግ ይፈልጋል አጋንንት። ገሊትም ቆርባ ይሆን እንደዚህ ሆነች አይደለ? ምን ጥቅም አለው መቁረብ ለገሊትም አልበጃት እያሉ እንዲሸሹ ነው ይፈልጋል። ይሄ የአጋንንቱ እቅድ ነው። ስለዚህ የሚቆርቡ ሰዎች መጸለይ አለባቸው፣ መስገድ አለባቸው። ጥለናት ወደ መጣን ዓለም እንዳንመለስ አብዝተን መትጋት መቻል አለብን። የአጋንንት መሳለቂያ እንዳንሆን። ለሰነፎች ስድብ አታድርገኝ የሌለ ዳዊት መዝሙር ስንት ላይ ነው? መዝሙር 40 ላይ ማን ነው? መዝሙር 38 ላይ ከኃጢአቴ ሁሉ አድነኝ፣ ለሰነፎችም ስድብ አታድርገኝ። ለሰነፎች ስድብ አሁን ለማይቆርቡ ሰዎች ማላገጫ አሉን ነው ነገሩ።
ከአንተ ለራቁ ሰዎች አይ ወደ እግዚአብሔር መቅረብ እንደሚያደርግ ከሆነ እያሉ እንዲያሽማጥጡኝ አታድርገኝ እኮ ነው። መዘባበቻ አልሆን ነው። እና ስለዚህ መጸለይ ያስፈልጋል። መስገድ፣ መጸለይ፣ መበርታት፣ መጠንከር ያስፈልጋል። ሌላው ደግሞ በተጨማሪ ዝክር። ምን አልኳችሁ? ምን እስቲ ከእናንተው ልስማ። ምን አልኳችሁ? ዝክር። በተለይ እየቆረብን መንፈሳዊ የአምልኮ ህይወት ይዘን ምንዘክር ከሆነ ይሄ በጣም ቤስት ነው። በጣም አጠር ነው ህይወታችንን አጠርን ማለት ነው። በቅዱሳኑ ቃል ኪዳን ታጠርን ማለት ነው። እግዚአብሔር የማይሻር ቃል ኪዳን ሰጥቷቸዋል። በማይታበል ቃል ብሎ ቃል ገብቶላቸዋል። በቃ በእነኚህ ቅዱሳን ቃል ኪዳን አጥር ውስጥ ገባን። ማን ነው ታዲያ ጎትቶ የሚያወጣና? ያ ዝክሩን የምንዘክርለት ቅዱስ ይለምንልናል። ጌታ ሆይ የዛሬን ተወው፣ የዛሬን ተዋት እያሉ ሉቃስ ወንጌል ላይ አላነበባችሁ? ምዕራፍ 13 ላይ አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች ሲለው ምን ነበር ያለው ሰራተኛው? እስቲ ንገሩኝ፣ ምን ነበር ያለው? ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ። እነኚህ ቅዱሳን እኮ ናቸው። የመጀመሪያዎቹ መላእክት ናቸው። ሌሎች ከዛ ቅዱሳን የዛሬን ተዋት እያሉ የሚማጸኑት። ዝክር መዘከር ለዚህ ይጠቅማል። አያችሁ አይደል? እየሰማችሁኝ አይደል? ምን ማድረግ? ዝክር መዘከር። ቅዱሳንን ማሰብ ለዚህ ይጠቅመናል። ስለዚህ ቸለል አትበሉ። በተለይ የሚቆርቡ ሰዎችን ስታገኙ እግዚአብሔር ይመስገን ይኸው ፈጣሪ ፈቅዶልኝ ቆረብኩ ሲሏችሁ በይ እንግዲህ እህቴ አንደኛ እንዲህ ምከሯቸው። በይ እንግዲህ እህቴ አንደኛ ቆርብ ያለው ብለሽ እንዳትርቂ ከቅዱስ ቁርባን ቶሎ ቶሎ እሁድ ቀን ቁረቢ። እንዲህ አይነት ችግር ካልገጠመሽ በቀር የወር አበባ ማለት ነው እሁድ ቀን ተአከታለሽ ቁረቢ። አንድ ሁለተኛ ሲቀጥል ደግሞ የበረከት ስራ ላይ ተሳተፊ እንዳቅምሽ። ግልጽ ነው አይደል? እንዳቅምሽ ምን አድርጊ? የበረከት ስራ ተሳተፊ። በነገራችን ላይ ወንድሞች ዝክር ወይም ምጽዋት አንድ ሰው ምንም ባይኖረው እንደዚህ ማድረግ አይችልም። ለምሳሌ ዛሬ ምንድነው ቀኑ? ማን ነው የዋለው በዓሉ? ለምሳሌ አንድ ሰው ይኸውላችሁ እጁ ላይ 200 ብር ብቻ ነው ያለው እንበል። ዝክሩን መዘከር ይፈልጋል። ማንን? ሰማዕቱን። ምን ያደርግ ይሄ ሰው? ምን ማድረግ እንደምችል ታውቃላችሁ? ያቺ 200 ብሯን ወይም ከሷ ላይ ራሱ ቀንሶ 100 ብር ለምን አይሆንም? ወይም የ50 ብር ለምን አይሆንም? ሱቅ ሄዶ ዳቦ ይገዛል። ሱቅ ሄዶ። ከዛ በኋላስ ዳቦን ይዞ ከቅዳሴ በኋላ ጠብቆ ካህን አሉ አይደለ? ካህናት ቤተክርስቲያን በር ላይ ስለት ለሚቀመጡ ጠጋ ብሎ አባቴ አቤት እስቲ እቺን በራሳችሁ ስም ክርስትና ስማችሁን እቺን እስቲ ይዘክሩልኝ ወልደ አማኑኤል እኔ ለምሳሌ ቢሆን ወልደ አማኑኤል ብለው እስቲ እቺን ይዘክሩልኝ። ያኔ ቆም ብለው ጸሎት ያደርጋሉ። አቡነ ዘበሰማያት ይሉና ዝክርን ይቀበል ብለው ይባርኩትና ያሳልሙኛል። ከዛ ሄጄ ቤተክርስቲያን ቀጽራ ላይ አሉ አይደል? ስለ ሰማዕቱ ቅዱስ ጊዮርጊስ ስለ ሰማዕቱ እንደዛ በል። ይሄ ዝክር ነው? ዝክር አይደለም። ከዚህ በላይ ያለ ዝክር ንገሩኝ። ዝክር ነው የለም? ዝክር ነው እኮ ነው ዝክር ማለት። ዝክር ማለት ይሄ ነው እንግዲህ ወንድሞች፣ በዚህ መልኩ መሳተፍ ይቻላል። የግድ በቃ አሁን በተለይ እኛ ሀገራችን ላይ የተለመደው በጣም አስቸጋሪ ነው። የሆነ ዘመድ ማውጫ ሆኖ ቁጭ ጎረቤት የሚጠራራበት እንደዚህ አይነት ነገር ሁኔታ ነው የተፈጠረው። ግንና ዋናው እንደዚህ እያደረግን ነው መዘከር ለማለት ፈልጌ ነው። ስለዚህ እንደዚህ ራሱ የምናደርግ ከሆነ እየቆረብን በእውነተኛ በእግዚአብሔር ጥበቃ ውስጥ ነን። ከሰማዕቱ በረከት እናገኛለን። ከቅዱሳኑ ቃል ኪዳን በእነሱ እንታጠራለን ለማለት ፈልጌ ነው። ይሄን ይመስላል።
ግን ምከሪያት እሺ። አሁን ያልኩሽን እንዳለ ወንድሜ እሷ አሁን እኮ ትልቅ ናት፣ አትችልም። እንደዚህ አሁን ስግደት ምናምን የምትለው አትችልም። እሺ ምክንያቱም አንድ ወደ 6-7 ዓመቷ ነው እንደዚህ በእንትን እግሯ መንቀሳቀስ ከማትችል ከሁሉ የምትወድ ቤተክርስቲያን አውቀማለች ማለት ነው። ወደ 7-8 ዓመቷ መጸለይ ግን አትችልም። መንቀሳቀስ አትችልም። ጭራሽ ሽንት ቤት ራሱ እኮ መነሳት አትችልም። መጸለይ ሌላው መጸለይ ነው ያልኩሽ። መጸለይማ ያ እንግዲህ ቤቷ ሆናት እንትን ተጽዕኖ ታደርጋለች። ከመጀመሪያ ራሱ የሚገርምህ ነገር ዝክር እሺ ላይ ማለት ነው ከወር እስከ ወር ቤቷ ዝክር አይጠፋም ፈጽሞ። የበዓለ እግዚአብሔር ዋና የምትዘክረው የቤታችን የቅዱስ ገብርኤል እንደዚህ ዋና የምትዘክራቸው ዝክር ናቸው። ከወር እስከ ወር ቤቷ ዝክር አይጠፋም በፍጹም ማለት ነው። እሺ ቤተክርስቲያን ያው ቤት ውስጥ አምልኮ ነው እንጂ የሌላት የቤተክርስቲያን ጠዋት ከሰዓት በፍጹም ማትቀር ናት። የሚገርም ነገር ማለት በጣም በጣም ምክንያቱም በቤት ውስጥ ልጆች ምናምን ስለሌላት ትኩረቷ ቤተክርስቲያን ብቻ ነው። እሺ ፈጣሪዋ ብቻ ነው ትኩረቷ ማለት ነው። እንደዚህ በዓል አምልኮ ምናምን እኔ እሷ ጋር ስላደኩኝ በፍጹም ምንም አታውቅም ምንም ነገር ማለት ነው። መልካም እና ይሄ ይኸው ምንድን ነው ማለት እኔ ያልገባኝ አሁን እንትን ጥያቄ የሆነብኝ ይሄ ተሳስቻለሁ ወይ ማለት ነፍሷን ወሰዳት ብዬ እንትን የጸሎት ያደረኩበት ለዛ ነው ወይ ተቀይሜሻለሁ ምናምን የምትለይ ብዬ ነው ይሄ ጥያቄ የሆነብኝ ማለት ነው። ስንታረግ አንደኛ የንስሐ ጊዜ ስጣት እያልሽ ማን ነው ወደ በተለይ አሁን ካለባት ፈተና እንዲያወጣት ግልጽ ነው። መጸለይ ስትጸልይ እንደዛ ነው። አንደኛ ካለባት ፈተና እንዲያወጣት ነው። አሁን አንቺ ቅድም ያልሽን ነገር ስላለ ነው መጠጥ ውስጥ ገብታለች እንደዚህ ሆናለች የድሮ መንፈሳዊ ሕይወቷን ወጥታለች ስትኛ አልነበረም ቅድም? መንፈሳዊ ሕይወቷን ትታለች። ስለታመመች ነው ያቆመችው እኮ እንጂ ይሄ ሁሉ ምክር እኮ ስመክርሽ የነበረው ከቅድሙ መንፈሳዊ ሕይወቷን ትታለች። ያን ቅዱስ ቁርባን ብቻ ነበር የምትቀበለው፣ እንደዛ ነበር። አሁን ግን እየነገርሽ መጣሽ፣ በተለይ መንፈሳዊ ሕይወት ውስጥ እንዳለች እንደምትጸልይ አሁን መናገር ጀመርሽ። ያው አሁን ስለታመመች ብቻ ነው ያቆመችው እኮ ብያለሁ። መልካም። ስለዚህ አሁን ማድረግ ያለብሽ አንደኛ ከፈተና እግዚአብሔር አምላክ እንዲያወጣት ከአቅም በላይ እንዳትፈተን ማለት ነው፣ እንዳታማርር እግዚአብሔር አምላክ ፈተናውን በቃ እንዲላት አንደኛ ትማጸኝላታለሽ። ሁለተኛም ደግሞ ጠይቂያት፣ ደውለሽም ቢሆን ጠይቂያት። እሺ በጎረቤትም ቢሆን አስደውለሽ ችግር ወንድሞቼ እናቴ ማለት ነው እሷ ምንድነው ለእናቴ የምትላት ልጄ የላከችልኝ ብር አንቺ በልተሻል ብላ እናቴ ጋር ተቀያይማለች ማለት ነው። እናቴ አሁን ሄደሽ ልብሷን እጠቢላት ቢያንስ መሀን ስለሆነች በየሶስት ቀኑ ይሁን በየቀኑም ይሁን ስለ መድኃኒዓለም እያልሽ በቃ በምትወጃቸው ቅዱሳን ምግብ አድርሽላት በኔ ያልኳት እና ደግሞ ልብስ ገዝተሽ ስጫት ስላት መቼ ትለብሰዋለች ትከላከለኛለች። ስለዚህ እናት ለመርዳት ፈቃደኛ አትሆንም ማለት ነው ባጭሩ። አዎ ይሄ ነው ችግር የሆነብኝ ማለት ነው። ብር ስጫት አደቅ ትጠብታለች ትለኛለች፣ ልብስ ግዢላት መቼ ትለብሰዋለች ትለኛለች። ስለዚህ ሌላ ሰው ፈልጊያ፣ በሌላ ሰው አድርሽላታ። ቆይ ስሚ፣ ደግሞ ተቀይሜሻለሁ ትለኛለች። ነግረሽኛል ቅድም፣ እሱን በሌላ ሰው አድርጊያ፣ በሌላ ሰው አድርጊ። እናትሽ ለመርዳት ፈቃደኛ ካልሆነች እዛው አካባቢ ያሉ ሰዎች የሉ ይኸው ሁለት ነገር አድርጊ። አንደኛ በሌላ ሰው አንቺ የምትረጃት ነገር እንዲደርሳት አድርጊ። ሁለተኛ ደግሞ እሷን ከአንቺ ጋር የሚያገናኝ ሰው ደግሞ ፈልጊ። እናት ፈቃደኛ ካልሆነች አሉ አይደል አንቺ አካባቢ እዛ አካባቢ የምታውቂያቸው ሰዎች ለእሷ ቅርብ የሆኑ ወንድሞችም አሉ። እንደዛ ሁሉም እንደዛ ፈቃደኛ ስለሆኑ እኮ ፈቃደኛ የሆኑትን አገናኝ። ከዛ በስልክ ደግሞ ታወሪያለሽ፣ በስልክ ደግሞ አገናኙት ያለሽ ተረዳሽ አይደል? ወይ በአንድ ወር ሁለቴ ማውራት በ15 አንዴ ማለት ነው መጠየቅ በስልክ አገናኙ ብለሽ። የግድ እናትሽ ብቻ ላትሆን ትችላለች። አንቺ እናትሽ ትክክል በአግባቡ የልብሽን ማታደርሽልሽ ከሆነ ለምን አንቺ ሌላ ሰው ጋር አታደርጊም? በሌላ ሰው ለማግኘት ለምን ጥረት አታረጊ? አሁን ወንድሞቼ እናቴም አሁን ፈቃደኛ ለመሆን ሳይሆን ወንድሞቼም አሉ ስልክ ያዙት ወንድሞቼ ስለሆነ ማለት ነው። ሲሄዱ አገናኝቼ ሲሄዱ ወይም ጠይቋ ስላቸው እናንተ የልጄ ብር የበላችሁ ዘወር ብር ነው የምትላቸው ማለት ነው። የልጄን ብር ያንቺን ነው? እኔ የላኩላት ብር ወንድሞቼና እናቴ እንደበሉ አድርጋ ነው የምታስበው ማለት ነው። ስለዚህ አንቺ ማግኘት ነው ማስተካከል ነው ከአንቺ የሚጠበቀው። እህቴ ማስተካከል ስልሽ ለምሳሌ እሷ ላናግርሽ እያለችሽ ነው ብለው ያስረዷት መጀመሪያ።
አናግርሽ እያለችሽ ነው። ስለዚህ ልታናግሪያት እንደምትፈልግ አሁን ለምሳሌ አንቺ ትደውያለሽ አይደል? አገናኙኝ መስመር ላይ ነው ያለችው ብላችሁ አገናኙኝ ትያቸዋለሽ። እነሱ ሄደው በቀጥታ ያገናኙሻል። አንቺ የምትፈልገውን ታወሪያለሽ። ተረዳሽ አይደል? ገንዘብም ስትልኪ ምንድን ነው የምታደርጊው? ቀጥታ አሁን ለምሳሌ ለሰው ትሄድና ላክላት ትጠጣዋለች እንዲህ ታደርጓለች። ዝም ብለህ ላክላት። እኔ እሱን አልጠየቅኩክም ወይም አልጠየቅኩሽም። የሚያስፈልጋትን ማለት ነው። ወይም ደግሞ መጠጣን ነገርም ከሆነ እህል ገዝቶ ማስገባት ይቻላል አይደል? ምን ማድረግ እህል ገዝቶ ምናምን ችግር የለባትም። ያው ዝም ብለን ማስገባት ይቻላል። ስለዚህ ይኸውልሽ ይሄ ቀላል ነው በነገራችን ላይ እህቴ፣ አንቺ በደንብ ካሰብሽበት እኔ አንቺ እንዴት አድርጌ መርዳት እችላለሁ፣ እንዴት አድርጌ መገናኘት እችላለሁ፣ ይሄ አንቺ ስራ ነው ታለ። መጀመሪያ ማን ነው ከኔ ጋር ሊያገናኘኝ የሚችለው? እናቴ በዚህ በኩል ለመገናኘት ፈቃደኛ ካልሆነች እኔ በዚህ በኩል እንዴት አድርጌ ማግኘት እችላለሁ የሚለውን ከነሱ ጋር ተመካከሪ፣ ከወንድሞችሽ ጋር። ወንድሞችሽን ባይሉ ሌላ ሰው ካለ ከዛ ሰው ጋርም ከዛ አገናኙኝ። እኔ ደውላለሁ፣ ቀጥታ ከሷ ጋር አገናኙኝ። እኔ ራሴ የምትፈልገውን ጠይቃታለሁ። አንቺ ቀጥታ እሷን ማግኘትሽ ለአንቺ ይጠቅምሻል። ምን ትባል ማስተካከል ያለባት ነገር ካለም እንድታስተካከል ትመክሪያታለሽ። ዝክርም ትታ ከሆነ ዝክሩን እንድትቀጥል። አንቺ ቅዱስ ገብርኤል የምትዘክሪ ከሆነ እኔ በየወሩ እንደዚህ አድርግልሻለሁ ዘክሪ ትያታለሽ። መዘከሯን አለመዘከሯን ደግሞ በሰው ደግሞ ታጣሪያለሽ። መዘከሯ እንኳን እንድትዘክር እኮ አሁን ለራሷ ከራሷ ውሃ ቅጥ መጣፋት ወንድም ይሄን ይመስላል ታለምዬ። በነገራችን ላይ ሰዓታችን በጣም እየጨረስን ነው። አመሰግናለሁ ወንድም፣ እግዚአብሔር ይስጥልኝ። አሜን አሜን ታለም። እሺ ሌላ ጥያቄ? እስቲ ባንዲ እሺ እህተ ሚካኤል ጋር አለ ማነ? እህተ ሚካኤል ጋር አለ የቡዳ መንፈስ የቡዳ ንደት እንባላለን። እጇን ሰራት ተብለናል። እጇን ይዘናናል። እንደተኛች ያለች እሺ በአጋስታን በቅድስ ላይ ስሙት። ቶሎ ቶሎ ሰራዊታችሁ ሰብስቡና ቶሎ ቶሎ ሰራዊታችሁ ሰብስቡና አውጡ ነው የተባለው። ሰራዊታችሁ ሰብስቡ፣ ሰራዊታችሁ ሰብስቡና ከልቧ ከእጇ ተመለሱ ነው ተወጡ። ኦ ሚካኤል ኦ መተንብል ካናሪያ ተሰመ ቢዘ ሱራፌል ዘምሮ ሳርኦስ ወዘምሉ ላለኦል ጊዜ ጸዋኩ ከቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በሳሰፍ እያረዳ ያውጣችሁ። ውጡ ቶሎ በቃ ወደናል። ውጡላችሁ ሙሉ ለሙሉ ከሰውነቷ ውጡ ቶሎ ወደናል። እስታችሁን ፈተናችሁን አንሱ። ያሰራችሁትን ፍቱ ፍቱ። ያሰራችሁትን እጇን ከልቧ ላይም ተነስ፣ ከልቧ ላይም ተነስ። ከድሏም ተነስ፣ እድሏንም ክፈቱ። ቤተሰብ ነን እኛ፣ ክፈቱ ክፈቱ እድሏን። የቤተሰብ ዛር መተት ውጡ እናንተ እድሏን ክፈቱ። አንሳ ይለከ ወናዳነነ ቅዱስ ሚካኤል ርዳአነ በጸሎትከ ተማጸነንነ አርዌ ጉጉይ እይማነ ወይም ስጠነ እምነገነቱ ዘይዶ ለአዳም አቡነ ቅዱስ ሚካኤል በሳሰፍ እያረዳ ያውጣችሁ። ውጡ ቶሎ አርባት እንዳያለን ለመሸኘት ነው ለመሸኘት ነው።
አረኛ ምን ታሰነ አዲስ አርባ ክንድ አየለ ውጡ። አርባ ክንድ አየለ ውጡ። ቶሎ ቶሎ ታለቃችሁ ውጡ። ቶሎ ታለቃችሁ ቶሎ በአብ በወልድ በመንፈስ ቅዱስ በአብ ወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነት ከህይወቷ ወጥተን በሽታችንን ፈተናችንን አንስተን ፈተናችንን አንስተን ሰራዊታችን ሰብስበን እንግዲህ ምንም ስራ ላንሰራ ዳግም ወደ ሰውነቷ ገብተን ላንፈታተን ዳግም ወደ ሰውነቷ ገብተን ላንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ክንድ አየር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። የዛሬው ሰማዕት ቅዱስ ጊዮርጊስ በእሳት ጦር እየወጋ አስጨነቀን። ቅዱስ ጊዮርጊስ በእሳት ሰው እያስጨነቀ ሲኦል ያወርድ። በእሳት ጦር እየወጋ ያስጨንቀን። በእሳት ጦር እየወጋ ያስጨንቀን። ስራታችን ያጽናብን። ስራታችን ያጽናብን። መልሷት ወደ ራሷ መልሷት። እግዚአብሔር ይገሳቸው። ወይኔ መብራት በስላሴ አርዲ አይዞሽ አይዞሽ ታለሚ አይዞሽ። እሺ የቀረ አለ የቀረ አለ የቀረ ማለት ልንገድላት ነበር ማታ ግን ሌላ ሲቀር አሳብድ ግደል። ሌላስ በቃ ሁለታችንን የቀረ ካለ ራስን አጋልጥ። በቅድስት ኪዳነ ምሕረት ስም የቀረ ካለ ማጅራቷ ላይ ልቧ ላይ ቁጭ ብለን እግሯን እስጃነት ስር እናደርግን እተባታን የምናስገዳት። ሌላ የቀረ በቅድስት ኪዳነ ምሕረት ስም እሰረን እነሱ ናቸው እኛ እንጂ የቀረ ካለ በቃ እንሰረናል። በቅድስት ኪዳነ ምሕረት የቀረ ካለ ራስን አጋልጥ። ሌሎቻችሁ ልባላያለን ምናዛር ልባላለን። ውጡላችሁ ውጡ። በቅድስት ኪዳነ ምሕረት ስም ውጡ። ከልባኙ ተነሱ። እንዴት ነው የምንወጣው? ሰላም ለኪ እዘንሰግን ብለኪ ማርያም እምንን አስተበቋኪ እማረዌናዊ ተማይጸነብኪ በእንታና እምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባርኪ። ቅድስት ኪዳነ ምሕረት ታቃጥላችሁ ውጡ። እግሯ ላይ እጇ ላይ ወተናል። ከነሰራዊታችሁ ሙሉ ለሙሉ 40 ክንድ አየለ 40 ክንድ አየለ እንመጣለን። ቶሎ ውጡ። ወተናል። እሺ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን
ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከልቧ ወተን ተነስተን ከመላ ሰውነቷ ከልቧ ወተን ተነስተን ከማጅራቷ ከሰውነቷ ወተን ከማንጀራቷ ከግራ ገጃ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ወደ ሰውነቷ ገብተን ላንፈታተን ወደ ሰውነቷ ገብተን ላንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ ከፍ ብለን ታስረን ተገዝተናል። 40 ክንድ ከፍ ብለን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። 40 ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። መልሷት ነው ተሷ እግዚአብሔር ይገስጸን። አመሰግናለሁ ወንድሜ። ተኝቼ ነበርኩ እንዴት እንደተነሳሁ እኔ እንጃ። በስላሴ አይዞሽ አይዞሽ በርቺ ናርዲ። አመሰግናለሁ ወንድማችን። መብራት ተጠብቅልኝ ወንድሜ። አሜን አሜን። የኔት በርቺ። እሺ ወለተ እግዚእ ጠይቅሽ። እሺ ቃለ ወት ቃል በረከት ያሰማልን። ጸጋው ያብዛልን ወንድማችን። ያገዘው ዘመን ቸር መድኃኔዓለም ይባርክልን። አሜን የኔ አሜን። ጥያቄ በአስራት በኩራት ነው። አስራት በኩራት ምንድነው ነው? የኔ አስራት በኩራት እልካለሁ ብዬ የራሴና የአስራት በኩራቱን ወደ ሰው ዋጋ አስልኬው ማለት ነው። እሺ ከዚያ ግን ሌላ ሀሳብ መጣልኝና ምን ነው በኋላ አልከውም ብዬ የአስራት በኩራቱን አስቀርቼ የራሴ ወደ ቤት ልኬ የአስራት በኩራቱን ከሰው ዋጋ አስቀመጥኩት ማለት ነው። እስቲ ምን አልሽ? እስቲ ከእንደገና የአስራት በኩራት ብርማ የኔ የአስራት በኩራት አውጥቼ ወደ ቤት ልከዋለሁ ብዬ እንትን ብዬ ነበረ። ከሰው ዋጋ ላይ ከደረሰ በኋላ ሌላ ሀሳብ መጣልኝ። ማለት የኔ ደህና አድርጌ ያልክ ምንድን ነው የኔ ብዬ ምን ይጠቅማል? የሁለት ወር የሶስት ወር እና ቆይቼ ልከዋለሁ ብዬ የራሴን አስልኬ የአስራት በኩራቱን ከሰው ዋጋ ላይ አስቀመጥኩት ማለት ነው። እርግጥ የእሱ ሀሳብ ይሆናል እና ከዚያ የራሴን አስልኬ እሱን አስቀምጨው እያለሁኝ ወደ ቤት ልልከው ያሰብኩትን ሁሉን ደርሶልኝ ልከው ስልኝ ሰውየው ሰው ዋጎ ወይኔ ጉዴ ስላሴ። ከዚያ ምን አይነት ሀሳብ መጣብሽ? በስመ ስላሴ የኔ እሱ ይቆይና ደህና ያኔ ደህና አድርጌ ለመላክ ፈልጌ ማለት ነው። የሁለት ወር የሶስት ወር ነበረ የኔ እዚህ ቀጣይ 6 ወር አድርጌ ለምን አልከው ብዬ ከሰው ዋጋ ላይ አስቀምጬ የራሴን ላኩትኝ የአስራት በኩራቱን በሰው ዋጋ ላይ አስቀመጥኩትኝ ማለት ነው። እሺ ከዚያ የ6 ወር አድርጌ ልልከው ስል ሰው ዋጉ ተይዟል ተባለ። ይሄን ተይዟል ማለት ኔትወርኩ ማለት ነው። ሰዋክ አዎ ታክስ ማለት ነው። ታክስ ማለት ነው። ይቅርታ አድርግልኝና ታክስ ለማለት ነው። ታክሲ ነው ዴሊቨሪ ምንድነው ማለት ነው እንጂ ይቅርታ አድርግልኝ። እሺ ከዛ ታክሱ ተይዟል እስር ቤት ገብቷል ምናምን አሉ። አሁን እዚህ ጥያቄ የሆነብኝ የራሴ ሞልቼ መላክ ነው ያለብኝ ወይ እሱ መጠበቅ ነው ያለብኝ? እኔ ከመጣም ይምጣ ብቀርም ያን የኔ ያልሆነው ነውና እንዴት ማድረግ እንዳለብኝ ለመጠየቅ ነው። ይቅርታ አድርግልኝ። መነጋገሩ አልቻልኩም። እሺ መጀመሪያ ያሰብሽው እንዴት ነበረ? መጀመሪያ እንዳሰብሽው አድርጌት። መጀመሪያ እንዳሰብሽው መጀመሪያ ያሰብኩት እኮ የኔ እልካዋለሁ እየላኩት ከላኩት በኋላ ለምን አይቆይም? እኔ የ3 ወር ነው የ6 ወር አልከውም ብዬ አስቀመጥኩት ከሰው ላይ። ከዛ ሰው ዋጉ ተይዞ ተባለ። አሁን ያ የ3 ወሩ ከሰው ላይ ታስሯል። የ3 ወሩን እኔ ሞልቼ መላክ ነው ያለብኝ ወይም ያ የታሰረውን እስከምፈታ መጠበቅ ነው ያለብኝ? የኔ ጥያቄ ይሄ ነው። እኔ ምን ትለኛለህ? እስከሚፈታ መጠበቅ ትችላለሽ። አንድ እስከሚፈታ ጠብቀሽም፣ ምክንያቱም እኔ እንደኔ እስከሚፈታ መጠበቁ ይሻላል ባይ ነኝ። ምክንያቱም ያ ገንዘብ ደህንነቱ የተጠበቀ መሆን አለበት። ለቤተ ክርስቲያን በትክክል መግባቱ መቻል አለበት። አንድ እሱን እናንተ ናችሁ የምታውቁት አሰራሩን አይደል?
መቼ እንደሚለቀቅ እንዴት እንደሚፈታ እናንተ ናችሁ እዛው የምታውቁት፣ እንዴት እንደምትሰሩ እንዴትም እንደሚፈታ። ነገር ግን እንደኔ ግን ያንን ገንዘብ ከተፈታ በኋላ አንድ ላይ አድርጎ መላክም ይቻላል። እንደዛ ብታደርጊ መልካም ነው። ምክንያቱም ያ ገንዘብ እየደረሰ ነው ወይ ለቤተ ክርስቲያን በአግባቡ በተገቢ መንገድ እየደረሰ ነው። ያ መላኩን ስታረጋግጪ ሌላውንም መላክ ትችላለሽ። ግልጽ ነው። እኔ ይህንን ነው ማለት የምችለው በዚህ ላይ። አዎ ግልጽ ነው። እኔ እኮ የምልህ ወንድማችን የኔ ምቀርም ሆን ምመጣም መሆኑ አላውቅም። የኔ ያው ሰው ዋቁ ከመጣ ነው የማገኘው እንጂ የማይገኝም ይሆን ይችላል፣ አይታወቅም። እሱ እንግዲህ እግዚአብሔር እንደፈቀደው ነውና እሺ እኔ ጥያቄ የሆነብኝ እዚህ ሞልቼ ብልኮው እሱ ቢመጣም ባይመጣም ከመጣም ለራሴ ያቀብለዋለሁ፣ ባይመጣም ብቀርም ይህን ያልሆነ ችግር የለውም። የኔ ስላልሆነ ነው የምለው የኔ ጥያቄ። ይሄ ነገር እኔ ምንም ግራ ገብቶኛል። በነገራችን ላይ እንዲህ ነው ብዬ ስለሰዋኩ ምንም ስለማላቅ እንዲህ ነው ብሎ ለማብራራት። እሺ እስቲ ሌላ ሰው ያብራራልኝ። እሷ ብር እሺ ያስቀመጥኩት ሹፌር ፖሊስ ይዘውታል። ፖሊስ ስለያዘው ታስሯል እና ጥያቄ ብሩ ከኔ ባትጠይቁ ምን አለበት? ይሄ በግል የሚመለስ ጥያቄ ነው። ቆይ እስቲ አንዴ ቆይ፣ ጥያቄው መጥቷል ግን እያብራራችልኝ ነው እቴ። እምልህ አሁን እሷ የምትለው ማለት ነው እኔ የአስራት በኩራት ያስቀመጥኩበት ሰውዬ ፖሊስ ይዘውታል፣ ታስሯል፣ እስር ቤት ነው አሃ ያለው እና እሺ ብሩ ሰውዬው ስለታሰረ ከኔ አንስቼ ልላክ ወይስ እሱ እስከሚመጣ ልጠብቅ ነው የምትለው? አሃ አሁን ገባኝ። ጥሩ ጥያቄ ነው። የራሷን መላክ ትችላለች። አሁን የራሷን መላክ ትችላለች። ያ ተይዟላ፣ አስራቱን እያስገባ አይደለም። ግልጽ ነው። ያ አስራቱን እንዳይላክ እኮ ታግዷል። ያ ሰው ተይዟል። ግልጽ ነው አይደለ? ስለዚህ አንቺ ግን ስታስገቢ አስራትሽን ለወደፊቱ ጥንቃቄ በተሞላበት መንገድ መሆን አለበት። አስራትሽን ደግሞ በአግባቡ አድርሺ። ግልጽ ነው እቴ። ያ ኦልሬዲ ተይዟላ፣ በፖሊስ ተያዘ። በፖሊስ ከተያዘ እንግዲህ አስራቱን ይመልሳል ወይስ አይመልስም የሚለውም ራሱን የቻለ ጥያቄ ነው። ከመለሰ መልካም የሚመልስ ከሆነ፣ ካልሆነ ግን ለወደፊቱ ጥንቃቄ አድርገሽ ከእንግዲህ አስራት ስታውጪ መላክ ትችያለሽ ማለት ነው። ግልጽ ነው እቴ ነው ወንድማችን። እኔ ምስው ነው ጥያቄ የሆነብኝ። ከቀረም ይቅር፣ የኔ ካልሆነ ጠንቅር ይበል። የኔ ከመጣም ለራሴ ላድርገውና ከራሴ ሞልቼ ለመላክ ይቻላል። ነበረ። እንደዛም ትችያለሽ። የታለም ከቅድም እኮ በፖሊስ ተይዞ ብትሉኝ ወዲያው ነበር የሚገባኝ እና ትንሽ በአረብኛ ቋንቋችሁ ስትጠቀሙ ነው ግራ የገባኝ። እሺ ለማንኛውም ሌላ ሰው ገብቶ ይጠይቀው። ጸጋውን ያብዛል። የኔ ነው መሰለኝ ቋንቋው ላይ ኤርፎን አስተካኪ። ኤርፎን ወለተ ስላሴ። እሺ አሁን ይሰማል? አሁን ይሰማል። ኦኬ ወንድሜ፣ የኔ ጥያቄ ሲጋለጡ ሆነ ቤተሰብ የሆነ ስም ይጠራል እና ግማሽ በግማሽ ስለሚያደርገኝ ያ ሰው ደግሞ ማመን አቃተኝ። አባት ነው፣ ቄስ ነው፣ ቤተሰብ ነው። በፍጹም እንደዚህ አይነት አንዱ ግማሹ በቃ እሱ ሲያስበው ያልበኛል። በቃ ህይወትሽ ሁሉን የያዘ እሱ ነው። አንቺ ብቻ ሳይሆን መላ ቤተሰቦችሽ ናቸው። ከልጅነት አንቺ ሳታቂ እንደዚህ የሆነበት ነው። አንቺ አታቂም የሚለው ከውስጤ ይወጣል። ነገር ግን ግማሽ በግማሽ ነው እና ያን ጊዜ ሲያወራ አይኔ ያቃጥለኛል፣ ምልክቱ ያልበኛል እና በጣም አይምሮ ፊት ለፊት የሱ ፎቶ አይምሮ ፊት ለፊት ይመጣ እና በጣም ያናይደኛል በዛ ሰዓት እና ግን ማማን አቃተኝ። መልካም። እንዲህ አይነት ነገር ሲፈጠር ምን ታደርጊያለሽ መሰለሽ እቴ? በነገራችን ላይ በስመ ቄስ በስመ ንስሐ ደብተራ ስራ እንደሚሰሩ የግልጽ ነው። ለአንቺ አዲስ ሆኖብሽ እንደሆነ አላውቅም። አይ ማውቀዋለሁ፣ ግን ይሄ ቤተሰብ እኮ ነው። በፍጹም እንደዚህ አይነት ነገር ለእኛ ላይ እንደዚህ አይነት ነገር ያደርጓል። ሁኔታው አካባቢ እንደዛ ብለህ መደምደም አንችልም። ቤተሰብ እኮ ነው እንደዚህ ነው እኮ ብለህ መደምደም አንችልም። አንድ እዚህ ጋር ምክንያቱም መጽሐፍ
የገዛ ሰው የገዛ ቤተሰብ የሆነ ሰው በገዛ ቤተሰብ ላይ ጠላት እንደሚሆን ተጽፏል አይደል? እንኳን ቤተሰብ ይቅርና ወንድም በወንድም ላይ ልጅ በወላጅ ላይ እንደሚነሳ አልተጻፈ መጽሐፍ ቅዱስ ላይ? ይሄ አይደንቅም ልልሽ ፈልጌ ነው። ማርቆስ ወንጌል ላይ ምዕራፍ 13 ላይ ወንድም በወንድሙ ላይ፣ ልጅ በአባቱ ላይ፣ እናት በልጇ ላይ ትነሳለች ይላል። ስለዚህ አይደንቅም ልልሽ ፈልጌ ነው። ለአንቺ ምናልባት ደንቆሽ እንደሆነ አላውቅም። ስለዚህ አንድ እንደዚህ አይነት ነገር ሲፈጠር የሚያስደንቅ አይደለም ልልሽ ፈልጌ ነው። አንድ መረዳት ያለብሽ ነገር። ሁለተኛ ደግሞ እንዲህ አይነት ነገር ሲፈጠር ማመን ሲከብደን ሁለት ስራ መስራት እንችላለን። አንደኛ ሱባኤ መግባት። ግልጽ ነው። ምን ማድረግ? በሱባኤ መጠየቅ። ስለዛ ንስሐ አባት ያንን ንስሐ አባት በተመለከተ እግዚአብሔር አምላክ ስለዚህ ሰው ማንነት እባክህ ግለጽልኝ ብላችሁ በሱባኤ መጠየቅ ትችላላችሁ። ከዛ እግዚአብሔር ይገልጽላችኋል የዛን ሰው ማንነት ማለት ነው። ግልጽ ነው። በቃ ዝም በል ወይ ዝም በል። እግዚአብሔር ይገስጽ። ደብቄ ያስቀመጥኩት እሷ ልታዋርደኝ በፍጹም አትችልም። ለዘላለም ቀብሬ ያለሁትን ነገር እሷ ልታዋርድ አይችልም። እሺ፣ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ያልታሰርክ አለ? ያልታሰራችሁ በሙሉ ቶሎ ሰራዊታችሁ ሰብስቡና ቶሎ በፍጥነት የደብተራ መተቱ ውጣ ቶሎ 40 ክንድ አየለኝ ውጡ ቶሎ ከነ ሰራዊታችሁ። የዘጋችሁትንም እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁ ሰብስቡ ቶሎ ቶሎ። እንዴት ሊሆንም አይችልም። ሰላም ለኪ እንዘንሰግን ብለኪ ማርያም ምንን አስጠበቅዋኪ እማርዌናዊ ተማይጸን ብኪ በእንታና ምኪ ወያቄ ማቡኪ ሃይበረነዮ ድንግል ባርኪ ቅድስት ድንግል ማርያም ታቃጥላችሁ ውጡ ቶሎ። ወይ ወጥናል። በአብ በወልድ በመንፈስ ቅዱስ ቤተሰቡ ላይ እንዳለ ቤተሰቦቿ እህቶቿ እኮ እንዳለ ህይወታችሁ ውጡ። እሱ ነው ያዘዋለሁ። ስለዚህ ከቤተሰቦቿ ውጡ። ተቃጥያለሁ። ከቤተሰቦቿ እነሱማ እንደዚህማ አለቃችሁ። እነሱ ቶሎ ውጡ። አይጸሉም። እነሱ እኔ ምን ቤት ነኝ? በቅድስት ድንግል ማርያም ስም ሰራዊታችሁ ሰብስቡና ውጡ ቶሎ። እድሉ አልቀቁ። በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን ፈተናችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሷት ወደ ራሷ ቶሎ። እሺ ወንድሜ። እሺ እህት አለምዬ፣ ይኸውልሽ ቅድም እየነገርኩሽ ነው። የምትጠራጠሪ ከሆነ ምን ማድረግ ትችያለሽ? ሱባኤ ገብተሽ መጠየቅ ትችያለሽ። ግልጽ ነው። ሱባኤ ገብተሽ ጌታ ሆይ የዚህን ሰው ማንነት እባክህ አስረዳኝ፣ ግለጽልኝ። እኔ አንተ የተሰወረውን ሁሉ የምታውቅ ጌታ እባክህን ግለጽልኝ ብለሽ ስለሱ ማንነት ጸሎት ማድረግ ትችያለሽ። እሺ፣ ከዛ እግዚአብሔር አምላክ ግልጽ አድርጎ ያሳይሻል። ተረዳሽ? ሁለተኛ ሲቀጥል ደግሞ የእሱን ማንነት ከስራውም አንጻር ማየት ትችያለሽ። ጌታ እንዲህ አይነቱ ሰዎች ከፍሬያቸው ታውቋቸዋላችሁ አላለ? ከፍሬያቸው ጌታ በምን እናውቃለን ብሎ ጠይቆት ነበር። ማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ተጠንቀቁ። በምን እናውቃችሁ ሲል ከፍሬያቸው ታውቋቸዋላችሁ። ስለዚህ ስራውን፣ ማንነቱን፣ ድርጊቱን በማየት ማወቅ ይቻላል። ሁለተኛ በጸሎት በእነኚህ በሁለቱ መንገድ መፈተሽ እንችላለን። እሺ፣ ምንጠራጠር ከሆነ ነገር ግን ገና ለገና ቤተሰብ ነው እንደዚህ ነው የቅርብ ሰው ነው ብለን
አዎ እ- በእርግጥ እምነት ላይ መጣል ጥሩ አይደለም። ከይቅርታ ጋር ወንድሜ በእርግጥ እሺ በህይወታችን ውስጥ ከሩቅ አይደለም የሚመጣ ሰው እንደዚህ አይነት ህይወታችን እድላችን የሚያውቀው ሰው እንደሚወስዱ በትምህርት ሰምቼዋለሁ፣ አውቀዋለሁ። የቅርብ ነው እና ምን እንደሆነ ታውቀዋለህ? አንዳንድ ጊዜ እንድጠረጠር ያደረገኝ ልጆቿ እሺ የእሱ ልጆች ቤተሰቡ በሙሉ እህ በቃ እንዴት ዝም ብሎ ነው የሚሄዱ ስለ እንዳለ አንድ ልጅ እኔ የሚያውቀው ልጇ ከልጅነት እኔም በማውቀው እድሜው ጀምሬ መድኃኒት ነው የምትወስዱ። መድኃኒት ትወስዳለች። መድኃኒት ነው የምትውጠው። ልጁ በሽተኛ ነው፣ ዳቆን ነው። ልጆቹ በላ ቤተሰቡ ዳቆን ነው፣ እሱ ቄስ ነው። እኛ እንደ ወንድም ነው የምናየው፣ የስጋ ሳይሆን እንዲህ በእህቷ ስለሆነ በቃ እንደዛ ስለምናየው ቤተሰብ ነው። ለልጅቷ እንደውም እኛ ቤት ትመጣለች። ልጅቷ ቤተ ክርስቲያን ትሄዳለች። ባልና ሚስት ነው። ሚስቱና ባሉ አንድ ላይ ቆርቦ ነው የተጋቡት። እሱ ቄስ አገልጋይ ነው እና ቤተሰቡ አንድ አይደለም፣ ድና አይደለም። ስለዚህ እኔ ያሰብኩት እሱ እንደዚህ ከሆነ ከኛ ምን ፈልጎ ነው ቤተሰቦቹ ጤነኛ አይደለም የሚለው እንደዚህ አይነት ሀሳብ ይመጣብኛል። እንዴ እሱ እኮ እንደዚህ ካደረገሽ እድልሽ ከወሰደ ቤተሰቦቹ የት አለ ተምረው የሆነ ቦታ መች ደረሱ የሚለው እንደዚህ አይነት ጥያቄ ይመጣብኛል ውስጤ። ልጆቹ ምንም ነገር ከሱ ምንም የሱ ላይ ግን ግርማ ሞገሱ አለ። ይሄ ብቻ ነው እሱ ለሱ የሆነ እሱ ማንም ሰው ይፈራል፣ ግርማ ሞገስ አለ፣ ስለዚህ ሁሉም የሱ ያከብራል። የሱ ቤተሰብም እየተቸገሩ ነው። ቤተሰቡ አንድ ጤና የለውም። ቤተሰቡ በሙሉ ከእናቱ ጀምሮ እናቱ እሱና እናቱ በፍጹም አይግባቡም። እናቱ በሽተኛ ናት። በርሜል እሺ ጊዮርጊስ ድረስ ሄዳ በቃ ምንም ነገር የላትም። ለእሷ ስንል እኛ አይ እሺ እንዲውሰዱ እንዲያደርጉ እንዲጸልዩ አንድ እያልኩ ነገር ልንገርሽ እህቴ፣ ልጆቹን ይኸውልሽ እመክራቸዋለሁ። ይኸው በነገራችን ላይ ብዙውን ጊዜ ደብተራዎች የደላቸው አይደሉም። እሺ የተመቻቸው አይደሉም። ፈተና በተለይ በሰው መተት ላይ የሚመትቱም የሚያስመትቱም እነሱም ፈተና አላቸው። አጋንንቱ ጥቅም አይሰጣቸውም እኮ ለነሱ፣ ግን ጥቅም የሰጠ እያስመሰለ ምን ያደርጋቸዋል? ማዳሸቅ ነው ስራው፣ ማዳሸቅ። መጀመሪያ እሱ ብቻ ሳይሆን የእሱንም ቤተሰብ ጭምር ይጎዳል፣ ያማቅቃል። በተለይ የእሱ ቤተሰብ እንደው ትንሽ ለሃይማኖታቸው በተለይ የሚቆረቆሩ ከሆነ ሃይማኖታቸው ላይ የሚወዱ ከሆነ እነሱን ያጎሳቁላል መንፈሱ። ተረዳሽ? ምን ያደርጋል? ያጎሳቁላቸዋል። ይሄ ትንሽ ፈሪሃ እግዚአብሔር እነሱ ጋር እንኳን ካለ አንድ ይሄ ነው መረዳት ያለብን። ሌላው በተረፈ ደግሞ ብዙውን ጊዜ መተተኞች፣ ጠንቋዮች፣ ደብተራዎች የሌላቸው እኮ አይደሉም። የሌላቸው የሚመስላችሁ ከሆነ ተሳስታችኋል። የሆነ ጥቅም የሰጣቸው እየመሰለ ግን በጣም በሚያሳዝን ሁኔታ ነው ህይወታቸው የሚያበላሸው ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ሁለተኛ ደግሞ እህቴ ቤተሰቦችሽ ንስሐ እንዲገቡ ምከሪያቸው። ቅዱስ ቁርባን እንዲቀበሉ አድርጊያቸው። ብዙ ጊዜ ይኸውላችሁ ደብተራ፣ መተተኛ፣ ጠንቋይ እነሱ እኛ ወደ መንፈሳዊ ህይወት ከቀረብን እነሱ ሊጎዱን አይችሉም። እየሰማችሁ ነው? ምን ሊያደርጉን አይችሉም? ምን ሊያደርጉን አይችሉም? ሊጎዱን አይችሉም። እኛ የምንጎዳው ለምንድን ታውቃላችሁ? በሚፈለገው ልክ ስላልቀረብን ነው ወደ እግዚአብሔር። መሀል ሰፋሪ ይጎዳል አይጎዳም? ንገሩኝ እስቲ። መሀል ሰፋሪ ታውቃላችሁ? ወይ ጨርሶ ይጎዳል። መንፈሳዊ አልሆነ ወይ ደግሞ ዓለማዊ አልሆነ፣ በጣም ነው የሚጎዳው። የኛ ህይወት እኮ እንደዛ ሆኖ ነው። ወይ መንፈሳዊ ከሆነን አይቀር ጠበቅ ያለ መንፈሳዊነትን አልያዝን፣ ዓለማዊ ከሆነ አይቀር ደግሞ ጨርሰን አልወጣን፣ መሀል ላይ ሆነን እንጎዳለን። ችግሩ እሱ ነው እህት ወንድሞች። እኔ በጣም ይገርመኛል። እነኚህ መተተኞች እንደዚህ ናቸው እንዲያርጋቸው ከመራገም ይልቅ ራስ ላይ ለምን ስራ አትሰራም ነው ዋናው አይደለም? እሱ አይበልጥም? የትኛው ይበልጣል እህት ወንድሞች? መተተኞችን እየረገምን ነው እንደምንኖረው ሁሌ? እኛ ከበረታን ለመተተኞች ለደብተራዎች ቦታ የሆነ በቃ ህይወታችን ከዘጋ ነው እንዳይጫወቱብን ወደ ፈጣሪ ከቀረብን እነሱ እኛ ላይ መጨፈር ይችላሉ? ንገሩኝ። አይችሉም እኮ ይዘጋል። ብሎክ ይሆናል እኮ ለነሱ እኛ ላይ መጨፈራቸው። እነሱ የሚጨፍሩ እነማን ነው ከተባለ መሀል ሰፋሪው ላይ አንድ ይጨፍራሉ፣ ዓለማዊ ላይ ይጨፍራሉ። ዓለማዊውን ይጨፍራል፣ ይደንሳል። በቃ የሚፈልገውን ሲያደርግ
እነዚህ ሰዎች ላይ ነው የሚወድቀው፣ መተተኞች ላይ ይወድቃል። እሱን ነው የሚያገኙት። ልክ ከበረቷ የወጣች በግ ትሆናለች ይሆናሉ። ከበረት የወጣ በግ የምን እራት ነው የሚሆነው? የአውሬው እራት አይሆንም? ልክ እንደዛ ማለት ነው። ስለዚህ ከኛ የሚጠበቀው መንፈሳዊ አሁን ይኸውልሽ አጋንንቱ ምን አለ መሰለሽ እህቴ፣ አሁን አንቺ ጋር ያለው የተጋለጠው እነሱ ምን አይሉም፣ አይጸልዩም፣ አይሰግዱም። አዎ አንቺ ጋር ትክክል ነው ወንድሜ። አንቺ ጋር ይኸውልሽ ቤተሰቦቼ አንቺ ጋር ቤተሰብ ትንሽ መጸለይ መስገድ ስላሳየሽ ወጥቶ ታሰረ። እነሱ ጋር ተመችተውታል። አዎ ቤተሰቦቼ የማውቀው እኔ እግዚአብሔር ስለፈቀደልኝ ነው። እኔ አንዳንድ ጊዜ እዚህ መምጣቴ ለእኔ ፈጣሪ ወደ እርሱ እንድቀርብ ፈልጎልኝ እዚህ እንደመጣ እንዳውቅ ይረዳኝ በሱ ምክንያት ነው። ቤተሰቦቼ አንደኛ ቤተ ክርስቲያን አይሄዱም። ቤተሰቦቼ ጣዖትን አምልኮ ውስጥ ነበር የተወለድ ነው እና ጣዖት አምልኮ ውስጥ ነው። አሁንም ግማሹ ጣዖት አምልኮ ውስጥ ነው አሉት። አሁን ጣዖትን የምታመልክ የአጎቴ ሚስት እግሯ ተቆርጧል፣ ሁሉም ነገር። እሷን ላናግራት ብዬ ስልኩ ስሰጣ ጎሮሮን ያዘኝ። እሷም አልፈልግሽም ብላ በስልኩን ዘጋችሁ። ዶክተር መጥቷል ብላ ላስረዳችሁ ላወራት ስለው እና ማንም ሰው እኔ ወደ እኔ አይቀርብም። ሰውን ከዙሪያ አርቀዋል። ከማንም ጋር አልገናኝም። ማንም አንድን ነገር ብዬ ትምህርት እንድልካችሁ አንዳንድ ነገር እንዳደርግ ስለው ከዙሪያ ሰዎችን አርቀዋል። ቤተሰቦች አሁን ገና ናቸው። አሁን ገና ነው የጀመሩት። አሁን ገና ነው እየሰሙኝ ያሉት እና እሺ ለዚህ ነው ጣዖት ቤት ውስጥ ነው ገብቶኛል፣ ያገኘው። እና ገብቶኛል አሁን እታለ የኔ አባትም ደግሞ አንድ አይወልሽ ቤት ውስጥ ነው። ቢኖር እንኳን ይኸውልሽ አሁን ተመልከቺ። አሁን ዛሬ በደብተራ ስም ንስሐ አባት የሆኑ ብዙዎች አሉ አይደል? ማነው በንስሐ አባት ስም ደብተራዎች የብዙዎች ንስሐ አባት ሆነዋል አይደል? አዎ እ? አሁን እነኚህ ሰዎች ሊጎዱ ይችላሉ አይደል? ግን የሚጎዱት ማንን ነው ነው? ማንን ነው የሚጎዱት ነው? አንደኛ እምነት የሌለውን ሰው ይጎዱታል። ሁለተኛ ማይጸልየውን ሰው አይጎዱትም? ይጎዱታል። በደንብ ይጎዱታል፣ መንፈሳዊ ያልሆነውን። ግን አንድ ሰው ህይወቱን በጸሎት ህይወት ካጠረስ፣ በስግደት ህይወት ካጠረስ፣ በቅዱስ ቁርባን ህይወት ካጠረስ ምን ይሆናል? ምን ያደርጉታል? ከእግር ምንም። በታች ነው። ማንም አይችሉም። አዎ ስለዚህ ይኸውልሽ አሁን ደብተራው የእነኝን ቤተሰብ ሁሉ እድል እንዲዘጋ እድል የሰጠው ማን ነው? ማን ነው እድል የሰጠው? እድል የሰጠው ስልሽ ባለመጸለይ ባለመስገድ እድል የሰጠው ማን ነው? ወደ እግዚአብሔር ባለመቅረብ ቤተሰብ አይደለም ሰው ነው እንጂ ሰው ነው። ጌቶችን የሚፈጥሯቸው ባሮች ናቸው ይላሉ እኮ ቅዱሳን። ባሮች ናቸው ማለት እኛ ብንተጋ ኖሮ ጠላት ባልሰለጠንብን ነበረ። ብንተጋ ኖሮ ጠላት እኛ ብንተጋ ኖሮ ጠላት ባልሰለጠንብን ነበር። እኛ ስንተኛ እነሱ ይነሳሳሉ። አስረውን ቁጭ አደረጉናል። ስለዚህ ከአንቺ የሚጠበቀው ምንድን ነው ከተባለ አንደኛ አሁን አንቺ የመጀመሪያ የቤት ስራሽ ምን መሰለሽ? ሱባኤ ግቢና ስለ ንስሐ አባትሽ ያለውን ጥርጣሬ አጥሪ። እሺ አጥሪ። ቤተሰብ እኮ ነው ንስሐ አባቴ ቆይ አይደለም። ስሚኝ፣ ይሄ ቤተሰብ ገብቶኛል። ለቤተሰብም ቢሆን ነው። ይሄ አጥሪ በንስሐ አባቴ አይደለም የምንገናኙ ቤተሰብ ስለሆነ አሁን እኔ አሁን ቅርብ በጣም እንትን ያለኝ አሃ ይመጣል። የቤተሰብም ቤታችን ንስሐ ይመጣል። አባት አይደለም። ኖ ዘመር ነው እንጂ ንስሐ አባት አይደለም። ቤት ይመጣል። ጠዋት ሌሊት ተነስቶ ነው ውዳሴ ሲያደርስ የሚያዩ። ሌሊት እኛ ሳንነሳ ጥሩ ቤታችን ለማድረስ ሲመጣ ውዳሴ አደርሶ ይወጣል። እንደዛ አይነት ነገር ነው። አሁን ቤተሰቦቼ ቆይ አንድ ላይ ነው ያሉት። ውዳሴ አድርሶ ይመጣል ሲባል ለምንድን ነው ቤት የሚመጣው? ውዳሴ ማርያም የሚያደርሰው ጸበል ልርጭ ብሎ ነው ወይስ ከምን ሀሳብ? ለምሳሌ እነሱ ያሉት ወደ ገጠር አካባቢ ነው። እኛ ያለውን ደግሞ አዲስ አበባ ውስጥ ነው። ቤተሰቦች ግማሹ አሉ። እነሱ ጋር የሆነ ነገር ሲሉ ይመጣሉ። መጥቶ እዛ ድሮ ምናምን አልፎ ወደ ቤት ይገባሉ። ከመሸበት ምናምን ይመጣል እኛ ቤት እና ቤተሰቦቹ ልጆቹ ደግሞ ከኛ ጋር ነው የሚውሉ። ከኛ ጋር ሁሉም ነገር ቤተሰቦቹ። ስለዚህ አሁን እኔ ቤተሰብ እና እሱ ቤተሰብ አንድ ውስጥ ነው። አንድ ቤት እንደምንቀመጥ ያህል ነው። መልካም። ስለዚህ ይኸውልሽ አንቺ እዚህ ጋር የምታደርጊው ልንገርሽ። አሁን እዛ ቤተሰብ በሙሉ ወደ ንስሐ ህይወት እንዲመለስ ነገራቸው። ወደ ንስሐ ማስገባት ነው ከአንቺ የሚጠበቀው።
መንፈሳዊ የአምልኮ ህይወት እንዲጀምሩ ማስደረግ ነው ከአንቺ የሚጠበቀው። ተረዳሽ? እሺ እያንዳንዳቸው የግል ህይወታቸው ላይ ስራ ይስሩ። ንስሐ ያልገባ ካለ ንስሐ እንዲገባ፣ ያልቆረበ ካለ እንዲቆርብ፣ ጸሎት የማያካለ ጸሎት እንዲጀምር፣ ቢያንስ መዝሙረ ዳዊት አስጀምሪያቸው። ተረዳሽ? አዎ ይሄን አስደርጊ። እያንዳንዱን ቤተሰብ ላይ ስራ የመስራት ጀምሪ፣ ስራ ስሪ። ሁለተኛ ሲቀጥል ደግሞ ቤታቸውን ጸበል እንዲረጭ፣ ግልጽ ነው። ሌላው ደግሞ የጸሎት ዕጣን እንዲጠቀሙ፣ ቤታቸው ውስጥ የጸሎት ዕጣን እንዲጠቀሙ። በተለይ ንስሐ አባት በሚመጣበት ማነው ያ ካህን ይመጣል አይደል? ካህን ነኝ ያለው ሲመጣ ዕጣኑን ቢጠቀሙ መልካም፣ የተባረከ ዕጣን። ግልጽ ነው። ቤተክርስቲያን ሄዶ ለምሳሌ ቀድሶ የሚወጣ ካህን አለ አይደል? ማስባረክ ይቻላል። ዕጣኑን ትገዛላችሁ ከሚሸጥበት ቦታ፣ ከቤተክርስቲያን የሚሸጥበት ቦታ አለ አይደለ? አዎ ወደ ቤተክርስቲያን ስንገባ ይሸጣል አይደለ? ሲሸጥ ያንን ገዝታችሁ በኪሎ ሄዳችሁ ካህኑ ቀድሶ ሲወጣ ጠብቃችሁ ታስባርካላችሁ። ከዛ ያንን ዕጣን እቤታችሁ ውስጥ ምን ታደርጋላችሁ? ታጥኑታላችሁ ማለት ነው። ግልጽ ነው። እንዲህ አድርጎ መጠበቅ ቤታችንን መጠበቅ እንችላለን። ደግሞ ግን እያንዳንዱ ግን ላይ ግን ስራ ስሪ፣ ንስሐ እንዲገቡ ቅዱስ ቁርባን እንዲቀበሉ። አሁን ይሄ የመጀመሪያው ስራ በጣም ነው። ልጆቹ መዳን ነው የሚፈልጉ፣ እናታችሁን ሊያድኑ ይፈልጋሉ። ግን ይሄን ነገር እነሱ አቁማ የራሱ የገለ ልጆቹ አሁን ልጅቷ ታወራኛለች እዚህ አረ ጸልይ እንዲያደርጊ ይላታለሁ። እኔ በእግዚአብሔር እኮ መንፈሱ እንዲጋለጥላቸው ልጅቷ አሁን እንድትድን እንደዛ አይነት ነገር ነው የሚፈልገው። ግን ቤታቸው መንፈሱ ውስጥ ተጋለጠ አልተጋለጠ ይኸውልሽ እቴ እነሱ ይሄ ቤት ውስጥ እንዳሉ አያውቁም። ቆይ ስሚኝ፣ መንፈሱ መጋለጥ አይደለም ዋናው ታርጌትሽ። መንፈሱ እንዲጋለጥ ሳይሆን ዋናው እንዲድኑ ነው። እሺ እንዲድኑ ነው ዋና የሚፈለገው። መጀመሪያ ነፍሳቸው ትዳን፣ ነፍሳቸው ትዳን። እኔ አይደለም ይሄን የሚፈልገው፣ ልጅቷ ናት የምትፈልገው። ቁረቢ ብዬ አሁን ልጅቷ ቤት ውስጥ አለችው ከሷ ከእናት ከአባት ጋር የምትኖር ልጅቷ ቆርባለች። አሁን ቅርብ ጊዜ ቁረቢ ብዬ ፋሲካ ውስጥ ቆርባለች። እሺ እና ቤት ውስጥ ግን ቆርባ ስትገባ በጣም እየፈራች ነው ወደ ቤቷ የምትገባ። እኛ ጋር ስትመጣ ኖርማል ትሆናለች፣ ወደ ቤት ስትገባ ደግሞ ታማለች። አንድ አይግባቡም፣ ከቤተሰብ ጋር በፍጹም አይግባቡም፣ ሰላም የላቸውም። ግን ይሄ ነገር እነሱ ችግሩ ቤት ውስጥ እንዳለ የሚያውቁ እናቴ ናቸው። እናቴ ጠንቋይ ቤት ስለምትሄዱ ለዛ ነው እንደዚህ እየሆርን ያለ ነው እንጂ አባታችን እንዲህ አይደለም ብሎ አያስቡም። አባታችሁ እንደዚህ አይነት ነገር ስራ እንደሚሰራ እነሱ አያውቁም። የሚያውቁ እናታችሁ ጠንቋይ ጋር ስለምትሄድ ነው ብሎ ነው የሚያስቡ። ሁሉም ቤተሰቦች እናቱ ጋር ነው እንትን የሚለው። እናቱ ደግሞ እሱ ነው እንደዚህ ያደረገኝ፣ መተት ሰርቶብኛል፣ እንዲህ ያደረገኝ ያስረኝ ብላ እሱ በየሄደችበት ቦታ ስለሱ ታወራለች። እናቱ ሚስቱ የሳቸው ሚስት ማለት ነው። መልካም። እሺ ታለም እኔ አሁን እያወራሁ ያለው ስለ ራስሽ ቤተሰብ ነው። እሺ መጀመሪያ እኔ እያወራሁ ያለሁት ስለ ራስሽ ቤተሰብ እንጂ ስለ እሱ ቤተሰብ አይደለም። መጀመሪያ እኔ እያልኩሽ ያለሁት በደንብ በላይ ቆም ብሎ ለምንድን ነው በዚህ ልክ የምትታገሳቸው? እግዚአብሔር ይገስጽ። የራስሽን ቤተሰብ በመጀመሪያ አድኝ። የራስሽ ቤተሰብ ሁሉም ንስሐ ይግባ፣ ቅዱስ ቁርባን እንዲቀበል አድርጊ። ከዛ ሲቀጥል ወደ እሱ ቤተሰብ ደግሞ መምጣት ትችያለሽ። የራስሽን ቤተሰብ ሳታድኝ ግን የሌላ ቤተሰብ ላይ ለመነሳት ይሄ ሌላ ነገር ነው። አስቀድመሽ የአንቺ ራስ ቤተሰብ መሽዳኑ መጀመሪያ እኔ ከመንፈሱ የሰማሁት እንዳለ ይዣቸዋለሁ ያለው የአንቺን ቤተሰብ። አንቺ ግን እያወራሽኝ ያለው ስለሱ ቤተሰብ ነው። ይደርሳል። ግን እስቲ መጀመሪያ የራሱ ቤተሰብ ላይ ስራ ስሪ። ንስሐ እንዲገቡ ስጋውን ደግሞ እንዲቀበሉ አድርጊ። እግዚአብሔር ይገስጻችሁ። እሱን ነው እኔ እያልኩሽ ያለሁት። ቅድምም ስለ ዕጣንም እያወራሁሽ ያለሁት እሱን ነው። ግልጽ ነው? አዎ ግልጽ ያን ነው። ይመስላል። አመሰግናለሁ። እሺ ቃል የተወሰነ መልካም። እሺ ሌላ ጥያቄ? ምስጋና አምላኬ ነው። እሺ ተመስገን አምላኬ፣ ተመስገን አምላኬ። እሺ ይሰማል? አዎ ይሰማል። እሺ የኔ ጥያቄ በልጅነቴ ነውና በልጅነቴ
መቀመጫዬ እና በዚሁ በአፍንጫዬ ምናምን የሆነ ትላትል ሊወጣ ነበረ እና ሁልጊዜ እናቴ ሐኪም ቤት ነው የምትወስደኝ። ሁልጊዜ ሐኪም ቤት ስትወስደኝ አንበባ ነው የሆነ ማርማር የሚል ስኳር ነገር አታቢያት እየበላኝ ነው እሱ የሚወጣት ይባል ነበር እና ሁልጊዜ ሐኪም ቤት ክኒና መርፌ ይሰጠኛል። ከዚህ በኋላ አቆመ እና ይሄ እውነት አምቤባ ሆኖ ነው ወይስ ለምንድን ነው ያሁሉ በአፍንጫዬ በሁሉም ትላትል የሚወጣው ከምን አንጻር ነው? አሜባም ሊሆን ይችላል። ታለምዬ በሽታ እኮ በዚህም በኩል አለ። በዓለማዊ መንገድ ከንጽህና ካለመጠበቅም አንጻር እኮ በሽታ ይመጣል። አንድ መረዳት ያለብሽ ነገር እሱ ነው። ስለዚህ ይህ የሚደንቅ አይደለም። በመድኃኒትም የሚቆሙ በሽታዎች እኮ አሉ። ለምሳሌ ሰው ከንጽህናው አንጻር ቢታመም መድኃኒት ቢጠቀም አይድንም? ይድናል። አንድ እሱ መያዝ መቻል አለብሽ፣ በትክክለኛው ሕክምና ከተከታተለ ማለት ነው። ግን እኔ አሁን የእኔ ትኩረቴ ግን ልክ እንደዚሁ ዓለማዊ መድኃኒት እንደምትጠቀሚ ሁሉ ለመንፈሳዊ መድኃኒት ውስጥ ምን ያክል ተጠቅመሻል ነው። ቅዱስ ቁርባን ወስደሽ ነበር? የዛን ሰዓት ትቆርቢ ነበር? በዛ በልጅነት እድሜሽ? እሱ ነው የሚቀድመው። ስለዚህ ይኸውልሽ እንደ አንድ መንፈሳዊ ደግሞ ምንድነው ማድረግ ያለብሽ ማድረግ ያለባት እናትሽ ቅዱስ ቁርባን እንድትቀበይ ማድረግ ነበረ። እሱ ነው። መናፍስትን ደግሞ የሚመታልን ዓለማዊ መድኃኒቱ አይደለም፣ ስጋ ወደሙ ነው። እሺ መናፍስት እንኳን ቢሆኑ ተረዳሽ እህቴ? ያን ይመስላል። እሺ ሌላ ጥያቄ? ወለተ ኪዳን ኤፍታ ወለተ ኪዳን ወንድሜ የኔ ጥያቄ አይደለም ይሄ የአንድ እህት ነተኝ እንትን ግራ ገብቷት ሰይፈ ስላሴ ላይ ቀንዶቹ 7 አይኖቹ 7 ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆኑ ለመስዋዕትነት የቀረበ ወይም የተዘጋጀ እርሱ ኢየሱስ ክርስቶስ ነው የሚለው ምኖቹ ናቸው? አይኖቹ 7 ቀንዶቹ 7 የተባሉት ግራ ገብቷት ነው እናስረዳለን። እሺ 7 የሚለው ፍጹምነትን ነው የሚያሳየው። እሺ 7 የሚለው ፍጹምነትን ነው። ቀንድ ሲባል ግን ስልጣን ነው፣ ፍጹም የሆነ ስልጣን ያለው ለማለት ነው። እሺ ግልጽ ነው። ፍጹም የሆነ ስልጣን ያለው አንድም ሚስጥራተ ቤተክርስቲያንን ጭምር ነው። አይን ደግሞ ካህናት ናቸው። አይን የሚለው ለምሳሌ መኃልየ ዘሰሎሞን ላይ አይን ብሎ የሚተረጎመው ማንን ነው? ካህናትን ነው። ካህናት ፍጹማን የሆኑ አገልጋይ ያሉት አገልጋዮቹን ሲያይ ነው ይላል። ግልጽ ነው። 10ቱ ትእዛዛትም ይሆናል። በተለይ 10ሩንም ካየን ማለት ነው። 10ቱን ትእዛዛት በሙሴ አማካይነት ለእስራኤላውያን አልሰጠም? ያም ይታያል። እና ሚስጥር አለው ልልሽ ፈልጌ ነው። በዚህ መልኩ ነው የሚታየው እንጂ እኛ እንደምንለው በአእምሯችን እንደምንስለው ቀንድ ማለት ልክ እንደዛ ቀንድ እንዳለው አውሬ እንደዛ አይደለም። እንኳን ስለ ክርስቶስ የተተነበየ ትንቢት የተነገረ ይቅርና ስለ ሐሳዊ መሲህ ራሱ አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንድ 7 ራስ አለው ሲባል በቁሙ ቀንድ ነው? ቀንድ አይደለም አይደል? መንግስታት ናቸው 10 ቀንድ የሚለው መንግስታት፣ 7 ራስ የተባለው 7 አይነት ኃጢአት እንደዛ ተብሎ እንደሚተረጎመው ነው አይደለም? ንገሩኝ እስቲ። ይሄም እንደዛ ነው። ይሄ ደግሞ ስንተረጉም ለሐሳዊ መሲህ ያ እንደዛ ተብሎ ተተርጉሟል። እዚህ ጋር ግን ለሱ እንደዛ አይደለም ተብሎ እንደዛ ተብሎ እንደሚተረጉመው 7 አንድም በእስራኤል ፍጹም ነው። ፍጹምነትን የሚያመለክት ቁጥር ነው። አሁን ለምሳሌ ወንድም 7 ጊዜ ቢበድል 7 ጊዜ ይቅር በለው ይላል አይደል? 7 ጊዜ ቢበድል 7 ጊዜ 7 ምን ማለት ነው? ፍጹምነትን እኮ ነው። 7 የተጠቀሰው ለምንድን ነው? ብዙውን ጊዜ ፍጹምነትን የሚያመለክት ስለሆነ ነው። እሺ ግልጽ ነው እህቴ። ይሄን ይመስላል። እሺ ሌላ ጥያቄ? ወንድም አለም አመሰግናለሁ። እሺ ወለተ ማርያም እሺ እግዚአብሔር ያክብርልኝ። እንደምን ዋላችሁ? ቆይ አንዴ 76 32 አንድ ቁጥር ለምን በስምሽን አጽፌ መቴ
እሺ እጽፋለሁ። በስም ጻፊ እሺ። ምክንያቱም እሺ ቁጥር ከሆነ መለየት ይከብዳል። ለዛ ነው። እሺ ቀጥይ። እሺ ቤተሰቦቼ ማለት ነው ጠበል ሄደው መንፈሱ ተጋጭቶበት ነበርና በሬው ላይ እንደ ማረሻ አለ እና በዚህ ዓመት ውስጥ ይሞታል ሰአሉኝ አለ ማለት ነው መንፈሱ። እና ለበሬው ምን ማድረግ እችላለሁ? ይህን ብቻ ነው የምጠይቀው። እስቲ መንፈሱ ቤተሰቦቼ ጋር ጸበል ሄደው ነበር እና አሁን ላይ ጸበል ነው ያሉ እና ሲለፈልፍ መንፈሱ ወንድሜ ጋር በሬው በማረሻ ተመትቶበታል። ማረሻ ውስጡ አለ እና በዚህ ዓመት ውስጥ እገድለዋለሁ ብሎ አለ መንፈሱ ማለት ነው። እና ለበሬው ምን ማድረግ እችላለሁ? አሳልፎ መስጠት ነዋ። እንዳይገድልብን አሳልፎ ቀድሞ መስጠት፣ መንፈሳዊ አካሄድ መሄድ። ተረዳሽ? እገላለሁ እንዲያደርጋለሁ ብሎ ሲዝት መንፈስ የተዛተበትን አካል እኛ ምን ማድረግ እንዳያጠፋ አሳልፎ ቀድመን መስጠት። ግልጽ ነው። በእምነታችን መልኩ እንደዛ ነው የምናደርገው። እሺ አንቺም አሳልፈሽ ለምትወጂው መልአክ ወይም ቅዱስ አሳልፈሽ መስጠት ትችላለሽ። ጠብቅልኝ አደራ ብለሽ ከመባ ጋርም መማፀን ይችላል። መባ አለ አይደል? መባ እያስገባን ይህ ጥሩ መንገድ ነው። መባ አስገብተንም እንዲጠብቅልን መማፀን እንችላለን። ተረዳሽ? በእምነታችን በኩል ደግሞ ያ ይጠበቅልናል ማለት ነው። እንደ እምነታችን ያን ይመስላል። እሺ ታለምዬ፣ እሺ ወለተ ማርያም ጋር እሺ፣ ከነ ቤተሰቦች ወለተ ማርያም። እሺ እግዚአብሔር ይስጥልን። እኔ እዚህ ጋር 3 ዓመቴ ነው፣ ግን አሁን ዛሬ ነው የሚጠይቀው። እኔ ሁዴ ምን እንደሆነ አሁን ግራ ገብቶኛል። በጣም ነው ትልቅ ነው የሆነበት። ላይ ነው ያለ፣ ጡቴ ላይ ነው ያለ። ምን ማህፀኔ ደግሞ በጣም ሁዴ ወደ ታች ነበር፣ ተነፍቶ አሁን ነው ወደ ላይ ሄደ። እየተነፋ እና ተነፋ። በቃ እንዴት በቃ ይበላ በቃ ይነፋል። ምንም ሳይበላ ምንም ቀንና ሌሊት ምንም ሳይበላ ነው ኖርማል የሚመጣ። 1 ወር እንደዚህ ካረኩበት በቃ ሰው ይመስላል። ከዛ በኋላ እንትን ነው። ባሌን ደግሞ የኔ ወንጌል ነፍሰ ጡር ትመስያለሽ። ባሌን ደግሞ የኔ ወንጌል ካስተማረ እንቅልፍ ነው የሚመጣኝ ከሱ ጋር በቃ ምን ይጸልያል። እሱን ደግሞ ግን ወንጌል እንትኑ ካረገ በቃ እንቅልፌ ነው የሚመጣኝ። ወንጌል ሲጸልይ ወይም ሲያነብ እና ማህፀኔን ደግሞ በጣም ነው እግዚአብሔር ይመስገን አሁን ቅዱስ ጊዮርጊስ በርቤት ሄጃለሁ። ማህፀኔ በጣም ነው የሚያስፈከኝ አሁን እግዚአብሔር ይመስገን። መቁጠሪያ ተጠቀሚ አታለም። መቁጠሪያ ተጠቀሚ። እሱማ በጣም አሁን እዚህ ጋር ከገባሁ ጸሎት እንኳን አያቋርጥም። እሺ በነገራችን ላይ እንደሚያደርገው ምን መሰለሽ እህቴ፣ የሚስጥር መተት ካለ ይኸውልሽ፣ የሚስጥር መተት ካለ በተለይ በምግብ የገባ ሆድ ይነፋል። በምግብ የገባ ሆድ ይነፋል። ምግብ አያስበላም። ብንበላም ትንሽ እንደተመገብ እንደዚህ ሆድ ይነፋል። በተለይ እንዲሁም ደግሞ ቃር ብስናት በተደጋጋሚ ያስጨንቀናል። አየር ፈስ መቆጣጠር እስኪያቅተን ድረስ እንቸገራለን። እንዲህ አይነት ነገሮች ይታያሉ። ግልጽ ነው አይደል? ሰው ፊት መቆም ራሱ እስኪያቅተን ድረስ ወዳችን ይጮዋል፣ እንሸማቀቃለን። እንዲህ አይነት ችግሮች ይፈጠራሉ። ይሄ በተለይ ከምግብ ጋር አብሮ የገባ የሚስጥር መተት ካለ ይሄ ሊሆን ይችላል። ግን ምንድነው ማድረግ ያለብሽ? ጸበል ጠጪ። እሺ በደንብ ጸበል ጠጪ። ገድል ጸልሽ ወይም 1 ሊትር 1 ሊትር ከጀመርኩ በኋላ እሺ አለ ይነፋል፣ ግን ይሻላል። መጋት ብቻ ሳይሆን ልሽ ጸበሉ መጠጣት ብቻ ሳይሆን በጸሎቱ ላይ ደግሞ እግዚአብሔር ስራውን እንዲሰራ እየጠየቅሽ ለምሳሌ ምን ታደርጊያለሽ መሰለሽ? አርጋኖን ወይም ደግሞ ሰኔ ጎልጎታ ትጸልይና ኪዳነ ምሕረት እናቴ ስራሽን ስሪ በዚህ ጸበል ላይ አድረሽ ትያታለሽ። እናቴ ድንግል ማርያም ስራሽን ስሪ፣ ሆዴን የሚነፋውን መንፈስ ተበቀይልኝ፣ ስራውን አስቁምልኝ፣ ከሆዴ ነቅለሽ አውጭልኝ፣ ሆዴን እየነፋ የሚያስጨንቀኝ መንፈስ እባክሽ ለአንቺ አሳልፌ ሰጥቼሻለሁ። ይህን ጸበል ስጠጣ ለሱ ሰዓት አድርጊበት እና ጸበሉን ትጠጫለሽ። እፍ ብለሽበት በድንግል ቆይ ስሚ
በቅድስት ድንግል ማርያም ስም የተባረከ ይሁን ብለሽ እፍ ብለሽበት ነው የምትጠጪው። ጸበሉን ራስሽ ማዘጋጀት ትችያለሽ እኮ ጸሎት አድርሰሽበት። እሺ እሺ ተረዳሽ አይደል? ለምሳሌ በሃይላንድም ውሃ አዘጋጅተሽ በ3 ሊትርም ውሃ አዘጋጅተሽ ከዛ በኋላ እሱ ላይ ነው እኮ ጸሎት የምታደርሽው። ቆመሽ ስዕሏ ጋር ጠጋ ብለሽ የጸሎቱ አሁን ከፊት ለፊትሽ አስቀምጠሽ ስጨርሺ ትናገሪያትና አሁን እንዳልኩሽ ትያትና እፍት ይበታለሽ። ከዛ ጠጪዋለሽ። ጸበል ይሆናል። ከዛ እሱ ስለጸለሽበት ግልጽ ነው። ግልጽ ነው። ግን ከማን ተነስቶ ነው? ከእናት ከአባት ይመጣል ወይ? እኔ በዛ 4 ዓመት ምናምን እንደዛ ብለን መደምደም አንችልም እቴ። ይኸውልሽ እንደዛ ብሎ መደምደም አይቻልም። መንፈስ ከብዙ አቅጣጫ ይመጣል። ከብዙ አቅጣጫ ይመጣል። ከእናት ከአባት ከሆነ ዛር ሆኖ አንድ፣ ሁለተኛ የቤተሰብ መተት ሆኖ፣ የቤተሰብ መተት ሲባል ቤተሰብ ላይ ሲመተት እንዳለ ቤተሰቡ ላይ ሲመተት አንድ የቤተሰብ መተት ይባላል። ዛር ሆኖ ደግሞ አብሮ ሲወለድ፣ ሶስተኛ ደግሞ ቡዳም ሆኖ ከሰውም ይመጣል። ምግብ ስንበላ አይቶ ይገባል። መተት ሆኖ ደግሞ ይላካል። በስ ሰው ደግሞ አይቶ አነጣጥሮ ወደኛም የሚልክበት አለ። ወይ በስማችን ይልካል፣ ወይ በፎቶአችን ይልካል፣ ወይ በምግብ አብሮ ያበላናል። ግልጽ ነው አይደል? አንድ አቅጣጫ ብቻ እናይም። ከዚህ የመጣ ነው ከእንዲህ የመጣ ነው ብለን የሆነ ምን እንደመድመው ነገር አይደለም። እሺ ከየትም ይምጣ ከየትም፣ ግን ከማን አያልፍም? ከማን አያልፍም? ከመብራን ያልፋል? ከመምህራን አያልፍም። አያልፍም። ይሄ እንደ እምነትሽ ነው። ስለዚህ አሁን ያልኩሽን አድርጊ። እሺ ሰኔ ጎልጎታ እየጸለሽ ጠጪ። እናቴ ድንግል ማርያም ስራሽን ስሪ። ይሄንን የጸሎቷ እሳት አድርጊልኝ። በዚህ በጸሎቷ አማካኝነት ወደ የሚነፋውን ክፉ መንፈስ ያዥልኝ እያልሽ ጠጪ። ግልጽ ነው። ይሄን ይመስላል እቴ። ቅዱስ ቁርባን የምትቀበሉ ከሆነም ደግሞ ተቀበሉ። እሺ አይ እንቀበላለን። እሱ ትቀበላላችሁ? አዎ ጎበዝ። ምን ታዲያ በቅዱስ ቁርባኑ አማካኝነትም እኮ ስራውን እንዲሰራላችሁ መማፀን ትችላላችሁ ስትቀበሉ። ሌሊቱን ስትጸልዩ ታድሩና የምትፈልጉትን ነገር በቅዱስ ቁርባኑ አማካኝነት እንዲደረግላችሁ የምትፈልጉትን እኮ እያሳሰባችሁ መቅረብ ትችላላችሁ። ግልጽ ነው። ያን ይመስላል። መቁጠሪያ ላይም በርቱ። ይሄን ይመስላል እቴ። ወላዲተ አምላክ ጠብቀን። አሜን አሜን። እሺ አንድ ጥያቄ ላስተናግድ መሰለኝ። እስቲ ወለተ ጻድቅ እሺ፣ ወለተ ጻድቅ እሺ እሺ ቃላት ያሰማልን፣ ጸጋ በረከትን ያደለልን ወንድም አለለ። የኔ ጥያቄ ማለት ነው እኛ ቤተሰቦቼ አዲስ ቤት ሰርተናል፣ ግን ቤቱ ሳይረጭ ነው የገቡበት እና ይሄ ደግሞ እኔን ማለት በጣም ቅር ብሎኛል። ካህን ተጠርቶ ተረጭቶበት ግቡ ነው ያልኩት። ምክንያቱም ዛሩ በጣም እየበታተነንም ስለሆነ ይህንን ምክንያት ያደርጋል ብዬ ፈርቼ ነበር እና ግን እነሱ ደግሞ አሁን ዝም ብሎ መግባት ጀመሩ። አዲስ ቤት ሳይረጭ ዝም ብሎ ገቡበት ማለት ነው። ይሄ ነገር እንዴት ነው? እኔ ወንድሜንም ቢሆን ወንድሜ ዲያቆን ነው እና ቢያንስ አንተን ፋርጭበት በባዶ አትግቡ አልኩኝ። ባዶ ቤት አዲስ ስለሆነ ይሄ ነው የኔ ጥያቄ። እሺ እህት አለም፣ እንደዚህ አይነት ነገር ሲደረግ በእርግጥ አስባርከው አስረጭተው ቢገቡ መልካም ነበር። ግን አንዴ ገቡበት አይደል? አንዴ ገቡበት። ከገቡ በኋላ ደግሞ ጠቅልለው አልገቡም። ይቅርታ አድርግልኝ በጣም አሁንም ማስረጨት ይቻላል። አረፈደም ግን ግማሽ ሆኑ እዛ እያደሩ ምናምን የሚወጡበት ገብቶኛል። እና እኔ ደግሞ ደስ አላለኝም። ገብቶኛል። አሁንም ማድረግ ይችላሉ። እሺ አሁንም አስመጥቶ ካህን ማስባረክ ማስረጨት ይችላሉ እኮ ችግር የለውም። ተረዳሽ እህቴ? አዎ ተረድቻለሁ። ግን አንድ ጥሩ መንገድ ልንገራችሁ። በኋላም ችግር የለም። አንድ ጥሩ መንገድ ልንገራችሁ ቤት እንዲባረክ። ምንድነው አትሉኝም? ከጠቀማችሁ ልንገራችሁ። ምንድነው? ፈጣሪ በጣም የሚወደው ነገር የሆነ ቤት ሰራችሁ አይደል? እዛ ቤት ውስጥ እስቲ ድሆችን ሰብስባችሁ መግቡበትማ። እየሰማችሁ ነው? ይሄ እንደ ራሴ ነው። በጣም ቤታችሁ እንዲባረክ የምትፈልጉ ከሆነ የበረከት ቤት እንዲሆን የምትፈልጉ ከሆነ እስቲ ይሄንን ተግባራዊ አድርጉ። አስባረካችሁ አይደለም? ካስባረካችሁ በኋላ እንጀራ ታዘጋጃላችሁ። እንጀራውን ወጡን ታሰሩና ከዛ ጎዳና ተዳዳሪዎችን ሰብስባችሁ እዛ ቤት ውስጥ እንዲመገቡ በቃ ግብዣ ይደረግ።
በእምነት ክርስቶስ እዛ ቤት ውስጥ እንዲስተናገድ። ምክንያቱም እንዲህ ያለውን ቃል ይዤ ነው ይሄን የምመክራችሁ። ከነኚህ ከተራቡት አንዱን ያበላ ማንን አበላ ነው ያለው? ክርስቶስን አበላ። እኔን አበላ፣ እኔን መገብ አይደል ያለው ጌታ በወንጌሉ ላይ። እሱን አስባችሁ እስቲ ጌታ ሆይ ቤቴን የበረከት ቤት ታደርግልኝ ዘንድ ብላችሁ ጠብቃችሁ፣ ወይ በመድኃኒዓለም ቀን ሊሆንም ይችላል እኮ ወይ በሱ በዓል ቀን 27 አይደል መድኃኒዓለም የሱን ቀን ጠብቃችሁ ቤት ውስጥ ጌታ ሆይ ግባ ወደ ቤቴ፣ አዲስ ወደ ሰራሁት ቤት እባክህ ግባ፣ የበረከት አምላክ ግባ በሉት እስቲ። በእውነት ከእምነት አንጻር ይደረግላቸዋል። ከእምነት አንጻር ለሚያምን ሁሉ ይደረግለታል ይቻላል ብሎ ለጌታ እናንተም በእምነት እስቲ እንዲያደርጉ ማስረጨት ብቻ ሳይሆን ያ ቤትም የበረከት ቤት እንዲሆን ድሆችን መመገብ እዛ ቤት ውስጥ። ይሄ በጣም ደስ የሚል የተቀደሰ ሐሳብ ነው እና ይሄን ይመስላል። በተረፈ በርቱ። እንደተመለሰልሽ ተስፋ አደርጋለሁ። ወለተ ጻድቅ ለነበረን ጊዜ ቸሩ መድኃኒዓለም እግዚአብሔር ያክብርልን። አሜን አሜን። ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኒዓለም ኢየሱስ ክርስቶስ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን አማኑኤል አምላካችን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን
የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። የዛሬው ብቻ ሳይሆን የዚህ ሳምንት መርሃ ግብር ተጠናቋል። እንደ እግዚአብሔር መልካም ፈቃድ ሰኞ ነው በጥያቄና መልስ የምንገናኘው ማለት ነው። ሰኞ እግዚአብሔር አምላክ የዛ ሰው ይበለን። ነገና እሁድ ሰንበት ናቸው። ሰንበትን በሚገባ እያከበርን ይችን ሰንበት እንድናሳልፍ ላሳስባችሁ እወዳለሁ። ነገ ጻድቁ አቡነ ተክለ ሃይማኖት ናቸው። እንዲሁም እናታችን ቅድስት ክርስቶስ ሰምራ 24ቱ ካህናተ ሰማይ መልካቸውን ገድላቸውን እየጸለይ ልናሳልፍ፣ እንዲሁም ደግሞ 25 ደግሞ ታላቁ ሰማዕት ቅዱስ መርቆሬዎስ ነው። የሱን መልክና ገድል እየጸለይን ልናሳልፍ